መምህር እንዳልካቸው ነዋይ ያስተምሩናል። እሳቸው እንግዲህ የአዲሳት መምህር ቅኔውንም የተማሩ አባየሁ ዘጋስጫ ነፃ የትምህርት እድል የእናንተው ፍሬ ናቸው። ለዚህም መብቃት ቁርጠኝነት የሚጠይቅ ነው። ወደ መምህራችን እንሄዳለን። ሁላችንም ማስተዋሉን ጥበቡን ያድለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘአብጽሐነ እስከ ዛቲ ሰዓት በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ጠብቆ ከመዓቱ ሰውሮ ይቅርታውን አብዝቶ በዚህ በጎ ዓላማ የሰበሰበን የቅዱሳን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃለ ርደት ለስጋ እርገት ምክንያት የሆነች የባህሪያችን መመኪያ አምላክ ወላዲተ አምላክ ክብርና ምስጋና ይድረሳት። በጸና ሃይማኖት በቀና ምግባር የተጓዙ ቅዱሳን ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ይህን መርሃ ግብር የምትከታተሉ ሁላችሁም በክርስቶስ አባቶች፣ እናቶች፣ ወንድሞች እና እህቶች የምትሆኑ ሁላችሁም ክርስቶሳውያን በአምላካችን ፍጹም ሰላም እንደምን ከረማችሁ? እንደምን አላችሁ? እንኳን ለጻድቁ ለአቡነ ተክለ ሃይማኖት ዓመታዊ የልደት በዓል መታሰቢያ በሰላምና በጤና በሕይወት አደረሳችሁ። የቸርነት አባት የፍቅር አባት እግዚአብሔር በቸርነቱ ጠብቆ ለዚህ ቅዱስ ቀን ስላበቃን ስሙ በሰማይ በመላእክት በምድር በደቂቀ አዳም ለዘላለሙ የከበረና የተመሰገነ ይሁን። በድጋሚ እንኳን አደረሳችሁ። ዛሬ የጻድቁ የአቡነ ተክለ ሃይማኖት የልደት በዓል እና የአውሮፓ ማዕከልን ደግሞ የገዳማት ቀን እያከበርን ነው የምንገኘው። ይህን አስመልክቶ እግዚአብሔር በገለጠልን መጠን ጥቂት የእግዚአብሔርን ቃል እንማራለን። በማስተዋል ሆነ እንድናዳምጥ አምላከ ቅዱሳን እግዚአብሔር ይርዳን። የትምህርታችን ርዕስ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ በሁለተኛይቱ ማለት ነው ምዕራፍ 9 ቁጥር 15 የተናገረውን ቃል መነሻ እናደርጋለን። እኩት እግዚአብሔር በእንተ ጸጋሁ ዘኢይተረጎም፣ ስለማይነገር ስጦታው እግዚአብሔር ይመስገን በሚል ኃይለ ቃል ነው ትምህርታችን መነሻ የምናደርገው። ባጭሩ ርዕሱን የማይነገር የማይተረጎም የእግዚአብሔር ስጦታ የሚል ይሆናል ማለት ነው። እንደሚታወቀው እግዚአብሔር ስጦታው ብዙ ነው። ስጦታው የማያልቅ ጸጋው የተትረፈረፈ አምላክ ነው። ሰው ልስጥ ቢል ያልቅበታል። ለዚያ ነው በወንጌልም ሁለት ያለው አንድ ይስጥ የተባለው። ስለዚህ ሰው ሀብቱን ጸጋውን ሲያካፍል በመጠን ነው፣ ምክንያቱም ለሱም ያልቅበታል። እግዚአብሔር ግን ሀብቱና ስጦታው የማይቆጠር የማያልቅ መዝገብ ያለው አምላክ ነው። ይህንንም በተመለከተ ሐዋርያው ቅዱስ ዮሐንስ ወንጌላዊ በወንጌሉ በጻፈው እግዚአብሔር ስጦታን በመስፈርትና በልክ የሚሰጥ አምላክ አይደለም ይላል። ቆጥሮ ይችን ብቻ የሚል አምላክ አይደለም፣ ምክንያቱም ጸጋው የማያልቅ ስለሆነ ብሎ ይናገራል። በተለይ ደግሞ ለኛ ለክርስቲያኖች እጅግ በጣም ብዙ ጸጋ እግዚአብሔር ሰጥቶናል፣ የማይቆጠር የማያልቅ። ሲጀመር ክርስትና የምንለው እምነት በራሱ የመስጠት ሃይማኖት ነው። እግዚአብሔር አብ አንድያ ልጁን ለሕማም ለሞት አሳልፎ በመስጠት፣ እግዚአብሔር ወልድ ደግሞ ራሱን ለኛ አሳልፎ በመስጠት ስጋውን ቆርሶ ደሙን አፍስሶ በመስጠቱ ቤተክርስቲያንን፣ ሐዋርያትን፣ ካህናትን፣ ምስጢራትን፣ በጠቅላላ ወንጌልን፣ መንግስተ ሰማያትን፣ ትንሣኤ ሙታንን ይህንን ሁሉ በመስጠት የማያልቅ ጸጋውን በእኛ ህይወት ላይ አትረፍርፎልናል። ከሁሉ በላይ ደግሞ እግዚአብሔር ለእያንዳንዱ ሰው ጸጋ ይሰጣል። የሚያገለግልበት፣ ሰውን የሚረዳበት፣ በጎ ሰርቶ የሚያልፍበት ልዩ ልዩ ጸጋ ይሰጣል። ጸጋ ያልሰጠው ሰው የለም። በጸጋው ያለመጠቀም ነው። ጸጋን የሚሰጠው አንዱ እግዚአብሔር ሲሆን ጸጋ የተሰጣቸው አካላት ግን ልዩ ልዩ ጸጋ ተሰጥቷቸው በዛ ያገለግላሉ።
ይህንን አንድ የቤተክርስቲያን አባት በምሳሌ ሲገልጽ እንዲህ ብሎ ይገልጠዋል። እርሱ ምንድነው? አሁን በዚህ ዓለም የሚዘሩ አዝሬት፣ አትክልት፣ የሚተከሉ እጽዋት በሙሉ ፍሬያቸው የተለያየ ነው። ዛፋቸው፣ ቅጠላቸው፣ ስራቸው የተለያየ ነው። ግን የሚጠጡት አንድ ውሃ ነው። አንድ ውሃ ይጠጣሉ። አንድ አይነት ውሃ ጠጥተው የተለያየ ግን ፍሬ ያፈራሉ። እንደዚህ ሁሉ በቤተክርስቲያን ውስጥ የሚኖሩ አገልጋዮች ቅዱሳን በጠቅላላ አንድ የእግዚአብሔርን ጸጋ ተቀብለው ግን ብዙ አይነት የጸጋ ፍሬ ያፈራሉ። ለአንዱ የማስተማር፣ ለአንዱ የመዘመር፣ ለአንዱ የመርዳት ጸጋ እግዚአብሔር ይሰጠዋል ማለት ነው። በዛሬ ጉባኤያችን በተለይ 3 እግዚአብሔር ለኛ የሰጣቸውን ጸጋዎች መሰረት አድርገን ጥቂት ሐሳቦችን እናነሳለን። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 1 ጀምሮ ጸጋ ልዩ ልዩ ነው፣ መንፈስ ግን አንድ ነው፣ ያን ጸጋ የሚሰጠው አምላክ ግን አንድ እግዚአብሔር ነው ብሎ ይገልጥና ብዙ ጸጋዎችን ይዘረዝራል። ከነዚያኛ 3ቱን ነው የምንፈልገው። አንደኛ ቦ ለዘተውቦ ቃለ ጥበብ ወቦ ለዘተውቦ ቃለ አእምሮ ወቦ ለዘተውቦ ኃይለ ረድኤት የሚባሉ 3 ጸጋዎችን እንመለከታለን። የመጀመሪያው ጥበብን ቃለ ጥበብን የሰጣቸው ቅዱሳን አሉ ይላል ቅዱስ ጳውሎስ። የጥበብ ቃልን የማወቅና የመረዳት ጸጋ የሰጣቸው አሉ ይልና ይኸውም እንደነ ቅዱስ ጎርጎርዮስ ዘንዚናዙ ያሉ የዮሐንስ ወንጌልን ሲያነብ ምስጢረ ሥላሴን ለመረዳት ጸነነበት፣ ረቀቀበት። ይህኔ የምስጢር ሙዳይ እመቤታችን ስለሆነች ወደ እሷ ጸልዮ እባክሽ ግለጭልኝን ምስጢር አላት። እመቤታችንም ወንጌሉን የጻፈውን ዮሐንስ ወንጌላዊ ላከችለት ወደ ቅዱስ ጎርጎርዮስ ማለት ነው። ያኔ ዮሐንስ አስረድቶት በምስጢረ ሥላሴ የታወቀ ሊቅ እስከመሆን ደርሶ ያለፈ ታላቅ የእግዚአብሔር ሰው ነው ቅዱስ ጎርጎርዮስ። እና ቅዱስ ጳውሎስ ምን አለ? የጥበብ ቃል አንድነት ሶስትነትን የማብራራት የማስረዳት የማራቀቅ የመተርጎም ጸጋ የተሰጣቸው አሉ ይላል። ከነዚህ ቅዱሳን አንዱ ቅዱስ ጎርጎርዮስ ነው ማለት ነው። ቅዱስ ጎርጎርዮስ። ሌሎቹም በርካታ ቅዱሳን አሉ። ከዚሁ ጋር አያይዞ ደግሞ ቦ ለዘተወቦ ቃለ አእምሮ የእግዚአብሔርን ቃል በአእምሮ የመወሰን የማጥናት የመሸምደድ የመያዝ በልብ የማሳደር ጸጋ የተሰጣቸው አሉ ይላል። ከነዚህ ደግሞ አንዱ ማርቆስ ዘዮናኒ ነው። ማርቆስ ዘዮናኒ እርሱ ደግሞ ምናልባት ወደፊት የቤተክርስቲያን ጠላቶች ተነስተው መጻሕፍትን ቢቆነጻጽሉ ቢያቃጥሉ ቤተክርስቲያንን ቢያጠፉ መጻሕፍት ቢጠፉ መጻሕፍት ከሌሉ ሃይማኖት ስለሚጠፋ ሃይማኖት የተገለጠው አንዱ በቅዱሳት መጻሕፍት ስለሆነ ምናልባት መጻሕፍት ባይኖሩ ወደፊት እኔ እንዳጽፈው ብሎ 81ዱን መጻሕፍት በቃሉ አጥንቶ የያዘ ደገኛ አባት ነው። ይሄንም ደግሞ ጸጋ የሰጠ እግዚአብሔር ነው። ይሄንንም ልንመረምረውና ልንተረጉመው ልናብራራው ልናመሰጥረው አንችልም። ለዚህ ነው ቅዱስ ጳውሎስ ስለማይነገር ስጦታው የማይነገር የእግዚአብሔር ጸጋ ስጦታ ብሎ የተናገረው ለዚህ ነው። ሌሎቹም በርካታ ቅዱሳንን ጸጋ የታደላቸውን ማንሳት እንችላለን። ሌላኛው ደግሞ በምናኔ ጸንቶ የመኖር ጸጋ የተሰጣቸው አሉ። እንደና አቡነ ተክለ ሃይማኖት ማለት ነው። ገዳማውያን የሆኑ በወንጌል ዓለምን ያበሩ የጠመመውን ያቀኑ የገደለውን የሞሉ በምናኔ ሕይወት የተመሰከረላቸው ደግሞ ቅዱሳን አሉ። የጥበብ ቃልን የማጥናት ጸጋ የተሰጣቸው የትምህርት አሉ። ደግሞ በምናኔ የታወቁ መራራ ቅጠል በልተው በአንድ እግራቸው 7 ዓመት ቆመው ጸልየው እጅግ ድንቅ ያደረጉ ብዙ ጸጋ እግዚአብሔር የሰጣቸው እንደነ አቡነ ተክለ ሃይማኖት ያሉ በገድላቸው እንደተጻፈው ክብራቸው በዚህ ዓለም ያለ ክብር የነገስታት የመሳፍንት የካህናት በጠቅላላ የዚህ ዓለም ክብር ከእግራቸው ትቢያ በታች የሆነላቸው ይላል ገድላቸው። እንዲህ የሆኑ አባት ብዙ ዘመናት እህል ሳይበሉ ውሃ ሳይጠጡ እግዚአብሔርን ማመስገን የቻሉ መናንያን እውነተኛ ገዳማውያን
እንደነ አቡነ ተክለ ሃይማኖት። ለእነዚህ ደግሞ ጸጋ የሰጠ እግዚአብሔር ነው። ዲቁና ሊቀበሉ በሚሄዱበት ጊዜ በዘመናቸው ሁሉ ያልተለየው ሊቀ መላእክት ቅዱስ ሚካኤል ቀድሞ ወደ ሀገራችን ወደ ኢትዮጵያው ሊቀ ጳጳስ ወደ አቡነ ጌርሎስ ሄዶ እንዲህ ያላቸው ይላል፣ ዛሬ ክህነት ሊቀበል ወደ አንተ የሚመጣው ለአንዲቱ የፀጉሩ ዘለላ ሰማይና ምድር ዋጋ የማይሆኑለት ነው ብሎ ነበረ ቅዱስ ሚካኤል የመሰከረላቸው። እና ልፈትነው እንዳትል ዝም ብለህ ክህነት ስጠው፣ ከእግዚአብሔር ተልኮ የመጣ ነው። ከእግዚአብሔር ተልኮ የመጣ ነው። ልፈትነው እንዳትል ዝም ብለህ ዲቁና ስጠሰኘው ብሎ ቅዱስ ሚካኤል የተናገረለት ታላቅ አባት ነው አቡነ ተክለ ሃይማኖት። እንደዚህ አይነት ጸጋ የተሰጣቸው አሉ። ወቦ ለዘተወ ኃይለ ረድኤት የመርዳት ጸጋ የተሰጣቸው አሉ። እንደነ ቅዱስ ዮሐንስ ሐጺር ከ200 በላይ መነኮሳት ባሉበት ገዳም ለሁሉም የ3 ሰዓት የ6 ሰዓት ጎዳና እየተመላለሰ ውሃ ቀርቶ እንጨት ሰብሮ አበውን ይረዳ የነበረ ታዛዥ የመርዳት ጸጋ ያለው፣ በኋላም ሕይወቱ ለመላእክት ማስቀናት እስኪችል ድረስ የታዘዘና የረዳ፣ ውሃ ሊቀዳ በሄደበት ከውሃው መቅጃ አጠገብ ጅብ ቢያገኝ መቅጃውን ጥሎ መጣና የገዳሙ አበምኔት ተመልሰህ ሄደህ አምጣ አሉት። ጅቡ ስላለ እንዴት ላምጣው አላቸው። ራሱን ጅቡን ይዘኸውና ብለውት እንዴት ጅብ አምጣ ይሉኛል ሳይል በፍጹም ተአዝዞ ለአበምኔቱ የታዘዘና ጅቡን እየጎተተ እግዚአብሔር በሰጠው የመርዳት ጸጋ ታዛዥነቱን የመርዳት ጸጋውን አይቶ ጅብ እንዲታዘዝለት ያደረገ ታላቅ አባት። ደረቅ እንጨት ተክለህ ለምልሞ አብቦ አፍርቶ ፍሬውን አምጣ በተባለ ጊዜ ለ3 ዓመት ያህል ያለማቋረጥ የ3 ሰዓት የ6 ሰዓት ጎዳና የተመላለሰ ውሃ ጠጥቶ ለፍሬ ማብቃት የቻለ እንደ ቅዱስ ዮሐንስ ሐጺር የመርዳት ጸጋ የተሰጣቸው አሉ። ይህ ሁሉ የማይነገር የማይተረጎም የእግዚአብሔር ስጦታ ነው ይላል። የተወደዳችሁ ክርስቲያኖች፣ እኛም በዋናነት ዛሬ የተሰባሰብንበት ዓላማ እነዚህን 3 ጸጋዎች እንድንጠብቅ ነው። እግዚአብሔር ለኛ በፍጹም ቸርነቱና ካህሊነቱ የሰጠን አንደኛው ምስጢረ ሥላሴ አንድነት ሶስትነት የሚተረጎምባቸውና የሚመሰጠርባቸው አብነት ትምህርት ቤቶቻችን እንድንጠብቅ፣ ከመከራ እንድንታደግ፣ መምህር የሌለው ሰው አባት የሌለው ሰው እንደ ቅጠል የረገፈ ነው የሚሆነው። የኛን ዘመን ፍሬ አልባ አርገው ካስቀሩ መሰረታዊ ጉዳዮች ያለ መምህርና ያለ አባት መቅረታችን ነው። ወደፊት አስበን ለቤተክርስቲያኒቱ መምህርና አባት መተካት ማንችል ከሆነ እለሰ አልቦ ሙሐዳፍ ይወድቁ ከመቆጽል፣ መምህር አባት የሌላቸው ሰዎች እንደ ቅጠል ይረግፋሉ። እስመ ብዝሃ ጠበብት መድኃኒተ ዓለም ውእቱ፣ የመምህራን ብዛት የዓለም መድኃኒት ነው እንዳለው ሶሎሞን። በመምህር ማጣት ምክንያት በአባት ማጣት ምክንያት ደግሞ ሕዝቤ ዕውቀት ከማጣት ጠፋ እንደተባለው ጠፍተን እንዳንቀር የመጀመሪያው እግዚአብሔር የሰጠንን ጸጋ አብነት ትምህርት ቤቶችን መጠበቅ ይገባል። እንደነ ቅዱስ ጎርጎርዮስ ዘንዚናዙ፣ እንደ ማርቆስ ዘዮናን ያሉ ቅዱሳን አበው የተገኙበት፣ እንደነ ቅዱስ ዮሐንስ አፈወርቅ፣ እንደነ ቅዱስ ቄርሎስ፣ በሀገራችን እንደ ቅዱስ ያሬድ እንደ አባ ጊዮርጊስ ያሉ ደጋግ አበው የተገኙባቸውን አብነት ትምህርት ቤቶቻችን መጠበቅ አለብን። እንዳለመታደል ሆኖ በኢትዮጵያ ቤተክርስቲያን አሁን ባለው አሰራር ህንጻ ቤተክርስቲያን ለመስራት በጣም የሚጥሩ በርካታ ምዕመናን ባሉባት ቤተክርስቲያን አብነት ትምህርት ቤቶችን ለማስፋፋት፣ ለመደገፍ፣ ለማጠናከር የሚደረገው ጥረት ግን በጣም ደካማ ነው። ይሄም የመጀመሪያውን የቤተክርስቲያኒቱን ተልዕኮ ለመሳታችን ትልቁ ማረጋገጫ ጉዳይ ነው። ምክንያቱም አምላካችን ከወዲህ ዓለም ወደዚህ ዓለም መጥቶ ከድንግል ተወልዶ በየጥቂቱ አድጎ በ30 ዓመቱ በዮርዳኖስ ተጠምቆ ከዚያ ወደ ገዳመ ቆሮንቶስ ምናኔን ለማስተማር ሄዶ 40 መዓልት 40 ሌሊት ከተቀመጠ ከቆመ ሳይቀመጥ ከዘረጋ ሳያጥፍ ጾሞ ጸልዮ ከተመለሰ በኋላ መጀመሪያ የአዲስ ኪዳኗን ቤተክርስቲያን ከማቋቋሙ በፊት ጉባኤ ቤት ነው የመሰረተው። 12ቱን ደቀ መዛሙርት መረጠ። የመጀመሪያውን ተአምር በቃና ዘገሊላ በደቀ መዛሙርቱ ፊት ጌትነቱን ገለጠ። ውሃውን ወደ ወይን ለውጦ ከዚያ 3 ዓመት ከ3 ወር ደቀ መዛሙርቱን በሚገባ አስተማራቸው።
ካስተማራቸውም በኋላ ደግሞ ዕውቀት ያለ መንፈሳዊ ጸጋ ዋጋ ስለሌለው ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም ብሎ ከአርያም መንፈሳዊ ኃይልን እስኪያገኙ በኢየሩሳሌም እንዲቆዩ ከኢየሩሳሌም እንዳይወጡ ነግሯቸው ወደ አባቱ አረገ። ስለዚህ መጀመሪያ የተሰራው ጉባኤ ቤት ነው፣ ትምህርት ቤት ነው። ከትምህርት የሚቀድም ምንም ነገር የለም። ስለዚህ እግዚአብሔር አንዱ የሰጠን ጸጋ ደግሞ ትምህርት ነው፣ ዕውቀት ነው። ካላወቅ ልናምን፣ ካላምን ልንጸድቅ፣ ዕውቀት ከሌለ እግዚአብሔርን በሚገባ ልናመልከው አንችልም። አሁን የገጠመን ፈተና አንዱ የዕውቀት ስለሆነ የትምህርት ከፍተኛ እጥረት አለ። እንደ ቤተክርስቲያን ሳይማር የቀሰሰ፣ ሳይማር ዲያቆን የሆነ፣ ሳይማር በጣም በሚያስደነግጥ ሁኔታ ሳይማር የመነኮሰ፣ ሳይማር ጳጳስ የሆነ ሰው ይዛ የኢትዮጵያ ቤተክርስቲያን የት ልትደርስ ትችላለች ብንል በጣም ከባድ ነው ለማሰብ። ትምህርት ያልቀደመው ሹመት፣ ከሁሉ በፊት ትምህርት ይቀድማል። ያለ ትምህርት ጌታ ሐዋርያትን አስተምሮ ነው ወደ ዓለም ያላካቸው። አሁን ግን ወደ ዓለም የምንልካቸው ካህናት፣ ዲያቆናት፣ መምህራን፣ ጳጳሳት፣ መነኮሳት ሳይማሩ የሚሄዱ በጣም ብዙ ናቸው። የሃይማኖታቸውን ስርዓተ እምነት ያልተረዱ፣ ያላወቁ፣ ምን እንደምናምን የማያውቁ፣ ቢጠይቋቸው መልስ መስጠት የማይችሉ መልእክተኞችን አሰማርታ ቤተክርስቲያን የት ልትደርስ ትችላለች? ያወቁ፣ የተረዱ፣ ከሁሉ ነገር ትምህርት የቀደመላቸው ቢሆኑ ኖሮ ከኢትዮጵያ አልፈን መላውን ዓለም ማጥለቅለቅ እንችል ነበረ። ግን አልሆነም። ትምህርት አልቀደመም እና የሄደው ጥረት የተደረገው ለሹመት ነው። ምንም አይነት አንድ ወታደር የጦር መሳሪያ ሳይታጠቅ ወደ ዘመቻ እንደመሄድ ማለት እኮ ነው። ምንም አይነት ትጥቅ የለውም፣ ሄደ። ስለዚህ ምንድነው ዕጣ ፈንታው? መማረክ ብቻ፣ ወይ መሞት ወይ መማረክ ብቻ ነው። ስለዚህ የመጀመሪያው የጥበብ፣ የምስጢር፣ የዕውቀት ማዕከል የሆኑት ትምህርት ቤቶቻችንን አንዲት ሀገር የምትድነው፣ የሰለጠነ ማህበረሰብ ማፍራት የምትችለው፣ ስልጡን ትውልድ ማምጣት የምትችለው በትምህርት ነው። በትምህርት የተፈጠረ ስብራት መዳኛ የለውም። ለዚህ ደግሞ ኢትዮጵያ ሀገራችን ምስክር ናት። የሁሉ ምስቅልቅል በስርዓተ ትምህርታችን ምክንያት በገጠመን ስብራት የመጣ መከራ ነው። የዚህ ጣጣ ደግሞ ቤተክርስቲያኒቱን ስለገጠማት አሁን ትምህርት ቢሆን ኖሮ ቅዱስ ዮሐንስ አፈወርቅ እንደዚህ ይላል፣ ክርስቶስ ደቀ መዛሙርቱን ከአንድ መንደር ነው የመረጣቸው ይላል፣ ከገሊላ ሁሉንም 12ቱን ከገሊላ መንደር እና በዚያ ላይ በምግባራቸው የገሊላ ሰዎች በበጎ ምግባር የማይታወቁና ያልተማሩ ናቸው። በካህሊነቱ ብዛት አምጥቶ አዋቂዎች አድርጎ ወደ መልካም ምግባር ለውጦ አስተምሮ የመንግስቱ ወንጌል ሰባኪዎች አድርጓቸዋል። አሁን አስቡ፣ ወደ ዓለም ሲላኩ እነሱም በህብረት ሲኖሩ ምንም አይነት ከዚህ መጣ የሚባል ጣጣ አልነበረባቸውም በሐዋርያት ዘንድ። ለምን? ዕውቀት ቀድሞ ነበረ። ወንጌልን ተምረዋል። ዓላማቸው ክርስቶስን ወንጌል መስበክ ነው እንጂ በስልጣንና በማንኛውም ነገር መሻኮት አልነበረም። ስለዚህ ዓለምን በሙሉ በክርስቶስ ወንጌል አጥለቀለቁት ማለት ነው። አሁን በእኛ ዘመን አሁን እኛ ያጣነው መሰረታዊ ነገር ትምህርት ማለት ፊደል መቁጠር አይደለም፣ ወይም ደግሞ ግዕዝ መናገር ወይም መጽሐፍ ቅዱስ ጥቅስ መሸምደድ አይደለም። ዕውቀት ማለት በልባችን ሰርጾ እግዚአብሔርን ወደ መፍራት የሚያመጣ ከሆነ ነው ዕውቀት የሚባለው። እዚያ ነው ነቢዩ ዳዊት ቀዳሚያ ለጥበብ ፈሪሃ እግዚአብሔር ያለው። የጥበብ መጀመሪያው እግዚአብሔርን መፍራት ነው። ስለዚህ ሰው ተማረ የሚባለው እግዚአብሔርን ወደ መፍራት ሲመጣ ነው። ወደ እውነተኛው ክርስትና አስተምሮ ሲደርስ ነው ትምህርት የሚባለው፣ ዕውቀት የሚባለው ያ ነው። አሁን እኛ ቤተክርስቲያን የእግዚአብሔር የክህነት አገልጋዮችን እንኳን በጎጥ እና በሰፈር መምረጥ የጀመረችው ከከፍተኛ የትምህርት እጥረት የተነሳ ነው። ልክ እንደ ተወካዮች ምክር ቤት ማለት ነው። እና የመጀመሪያው እግዚአብሔር የሰጠን ጸጋ ትምህርት ቤቶች ናቸው፣ መንፈሳውያን ትምህርት ቤቶች። እነሱን ጸጋዎች የመጠበቅ አደራ አለብን። በቃላት ልንገልጻቸው አንችልም። ቅዱሳንን የሚያዩ መምህራን ነበሯት ቤተክርስቲያኒቱ። ሲተረጉሙ ቄርሎስ ሲተረጉሙ ቄርሎስን የሚያዩ፣ ትንቢተ ኢሳይያስን ሲተረጉሙ ኢሳይያስን የሚመለከቱ፣ ኤርምያስን ሲተረጉሙ ኤርምያስን የሚያዩ ደጋግ አባቶች የተገኙበት ትምህርት ቤት፣ እሱን መጠበቅ የመጀመሪያው። ሁለተኛ ዛሬ አንዱ የተገናኘንበት ገዳማውያንን መጠበቅ በመሰረታዊ ሁኔታ። ሁሉም ጸጋ የሚወለደው ከዚህ ህይወት ነው፣ ከዚህ ከገዳማዊ ህይወት።
ገዳማዊ ሕይወቷን ያጣች ቤተክርስቲያን በፍጹም ወደ ክብሯ ልትመለስ አትችልም፣ እንደምናውቀው ማለት ነው። የቤተክርስቲያንና የምዕመናን ዋነኛ ጠላት ማን ነው ከተባለ ሰይጣን ነው። ሰይጣን በዚህም ዓለም በዚያኛውም ዓለም አንደኛ አጥብቆ ከሚጠላቸው ዋና ጉዳዮች የመጀመሪያው ምንኩስናን ነው። ለዚህ ነው ባገኘው አጋጣሚ ሁሉ ምንኩስናን ለማዋረድ የማያደርገው ጥረት የለም። ሌሎቹ ሁሉ ከዚህ በታች ናቸው ለሰይጣን። በዚህ በእኛ በትርጓሜያችን አንድ ታሪክ ተቀምጧል። አንድ የጣዖት ቤት ካህን ልጁን ለጣዖት መስዋዕት ሊያቀርብ ሲሄድ ልጁን ይዞት ይሄዳል እና ልጁ ዮሐንስ ይባላል። እዚህ ቆየኝ ብሎ ገብቶ መስዋዕት ሲያቀርብ ለልጁ ራእይ ተገለጠለት እና ያ ራእይ ምንድነው? የሰይጣናት አለቃ የአጋንንት አለቃ 4 አጋንንትን ወደ ዓለም ላካቸው ስራ ሰርተው እንዲመጡ። ምን አይነት ስራ? እሱን የሚያስደስት እግዚአብሔርን የሚያሳዝን እና ሄደው ለእያንዳንዳቸው ቀን ተሰጥቷቸዋል። በተሰጣቸው ቀን አንዱ ወንድማማቾችን አጋርሎ በደንበር፣ አንዱ የነጋዴያንን የደከሙበትን ሀብት ንብረታቸውን በመርከብ ጭነው ሲሄዱ ማዕበል ሞገድ አስነስቶ ሀብታቸውን አስጠሞ ተስፋ አስቆርጦ፣ አንዱ ደግሞ ባልና ሚስትን አፋቶ ይዋደዱ የነበሩ ባልና ሚስቶችን አፋቶ ተመለሱ እና የመጀመሪያው የአጋንንት አለቃ ዙፋኑ ላይ ተቀምጦ አንዱ መጣ። ልግባ አለ። ግባ ተባለ። ገባ። ምን ሰራህ አለው። በዚህ ቀን በደንበር ምክንያት ወንድማማቾችን አጋድዬ መጣሁ አለው። ውጣ አለው። ይሄም አላረከውም ሰይጣንን ማለት ነው። ሁለተኛው ገባ። የነጋዴያንን ሀብት ንብረት አወደምኩ አለው። አንተም ውጣ አለው። ሶስተኛው መጣው። የሚዋደዱ ባልና ሚስቶችን አፋትቼ አጣልቼ ለሞት ለጠላትነት እስኪፈላለጉ አድርሻቸው መጣሁ አለው። እሱንም ውጣ አለው። አራተኛው ግን ገዳም ገብቼ 40 ዓመት መንኖ ይኖር የነበረን መነኩሴ ከገዳም አስወጥቼ ዓለማዊ ስራ እንዲሰራ አድርጌዋለሁ፣ ከበዓቱ አስለቅቄዋለሁ ሲለው ተነስቶ ተናገር በከንፈሬ ተቀመጥ በወንበሬ ብሎ ዙፋኑን ለቀቀለት ይላል። እና ምን ያህል ምንኩስና የጸጋ ሁሉ መገኛ። ምክንያቱም ምንኩስና ከተቀደሰና መልካም ከሆነ ሰይጣን ቢያጋድላቸው የሞቱትን በተአምር ያስነሳል። የበቃ መነኩሴ የተጣሉትን ያስታርቃል፣ የጠፋውን ንብረት ይመልሳል። ምንኩስና ራሱ ከወደቀ ግን እንደ ክርስትና መዳኛ የለንም። ክህነት የሚመነጨው ከዚያ ነው። ትምህርት የሚመነጨው ከዚያ ነው። ብዙ ጸጋዎች በህይወታችን ውስጥ የሚደረጉ ብዙ ትሩፋቶች በአባቶቻችን ጸሎት በደጋጎቹ የተገኙ ናቸው። ልክ እንደ አውሎጊስ ማለት ነው። አውሎጊስ የሚባል ድሃ ወፍጮ ጠርቦ የሚያድር አባ ዳንኤል የሚባሉ ገዳማዊ አባት ወዳጅ ነበሩት። ከሱ ቤት ነው እየመጡ የሚያርፉ እና በድህነቱ ለችግረኞች ሲያዘን ስለሚያዩት ለምን ለዚህ ድሃ ሀብት አትሰጠውም ለንፉጉ ከምትሰጠው ብለው እግዚአብሔርን ይለምኑለታል። እና እግዚአብሔርም ሰጠው ነበር፣ ግን ይለወጣል፣ ሀብት ስሰጠው ይለወጣል ብዬ ነው እኔ ዋሰዋለሁ ብለው አባ ዳንኤል ይህ ሰው ሀብት እንዲያገኝ አደረጉት። እና ብናጠናው በህይወታችን ውስጥ ያሉ ስኬቶች ከጀርባችን በተሰወሩ በግሁሳን ገዳማውያን ጸሎት የተገኘ ነው። ለሚያውቁትም ለማያውቁትም ስለሚጸልዩ እና የሁሉ ነገር ምንጭ ነው። እርሱ ከታከመ ቤተክርስቲያናችን ትታከማለች። እሱ ካልታከመ ካልዳነ ግን መታረቂያ የለንም። ያ ቦታ ገዳማት ገዳማውያን ከእግዚአብሔር ጋር የምንታረቅባቸው መታረቂያ ቦታዎቻችን ናቸው። ሰይጣን ድል የተነሳባቸው ጥንቱን በገዳመ ቆሮንቶስ ነው ሰይጣን ድል የተነሳው። ስለዚህ ገዳማቶቻችን መጠበቅ በመሰረታዊነት ቅድስና እንዲቀጥል ከተፈለገ አሁን የሚያስገርሙን ዜና አበው የሚባለው መጽሐፍ ውስጥ ስንገባ የብዙ አበውን ታሪክ መጽሐፈ መነኮሳት ስንገባ እጅግ ልባችንን የሚማርኩ ታሪኮች የተዘገቡት የክርስትና ፈርጦቻችን እኮ በገዳማውያን የተከወኑ ናቸው። አንድ አባ አርሳኔዎስ የሚባል አባት ፊት ለፊት ቅዳሜ ማታ ወደ ምስራቅ አቅጣጫ ፊቱን ዞሮ ይጸልይ ነበር ይላል እና ቆሞ ሲጸልይ ቆይቶ ከዚያ ግንባሩን ፀሐይ ስትመታው ነግቶ ፀሐይ እስክትወጣ ድረስ ቆሞ ሳይታወቀው የእግዚአብሔርን ስም ይጠራ ነበረ። እና እነዚህ የተገኙት ከገዳም ነው። ይህን ህይወት ያገኘው እንዲለካ
ያለማቋረጥ ያለመሰልቸት የእግዚአብሔርን ስም እየጠሩ ነግቶ እሱ አያውቅም። መንጋቱን ያወቀ ፀሐይ ግንባሩን ስትመታው በጣም ያስደንቃል። ጾሙ አልፎ ፋሲካ መድረሱን የማያውቁ አባቶች የተገኙት ከዚህ ቦታ ነው። እንደ ሁለት አሃው ማለት ነው። አንዲት ደግ ክርስቲያን ለአብይ ጾም መያዣ ብላ በዋዜማ እሁድ እርጓ መጣችላቸው ለሁለት አባቶች እና አመስግነው ሸኟት። ከዛ ስመ እግዚአብሔር መጥራት የእግዚአብሔርን ቸርነት ከሃሊነት እነዚህ አባቶች ይነጋገራሉ። እየተነጋገሩ ረስተውት እርጎውን ሳይጠጡት አብይ ጾም አልፎ ትንሣኤ ደረሰ። ከዛ በትንሣኤ ደግሞ የፍስክ ይዛ መጣች። ይዛ ስትመጣ እንዴ ቅድም ያመጣሽው እኮ ገና አልጠጣ ነው ማለት 40 ቀን ሙሉ ስመ እግዚአብሔር እየጠሩ 40 ቀን አልፏል። ለነሱ ግን ቅድም ነው። ይህን የሚገርም ህይወት የተማርንባቸው አባቶች የተገኙት ከገዳማት ነው። ከገዳማት ቅዱሳን አበው ህይወታችንን ያቀኑ ለልጅነት ያበቁ ጸጋ እንዲኖረን ያደረጉ እነሱ ናቸው። አንድ በዚህ በዜናው አንድ መነኩሴ አባቱ ከመነነ በኋላ አባቱ ሞተ እና ወንድሞቹ አባታችን ሞቷል ለልቅሶና ለቀብር ድረስ በዚያ ላይም የአባታችን ንብረት ልንካፈል ስለሆነ ና ተካፈል ሲሉት እንዲህ ብሎ ነበር የመለሰላቸው። ከአባቴ ቅድሜ ሞቼ መቀበሬን አልሰማችሁም ወይ ነው ያላቸው። የሞተ ሰው ሀብት ይካፈላሉ ያላቸው። አያችሁ ይህ ህይወት የኢትዮጵያ ቤተክርስቲያን ውስጥ እየጎደለ በመምጣቱ መነኮሳቱ ጳጳሳቱ ከፍተኛ ሀብት የሚያካብቱ ከዓለማውያን በልጠው ለቁስ የሚጨነቁ ለስልጣን የሚጨነቁ የሆኑት ይህ ህይወት ስለጎደለ ነው። ክፍተት ስለገጠመን ነው። ሚውት ያላረጋችሁ ጉባኤ ላይ ስለሆን ሚውት ብታረጉ ጥሩ ነው። እግዚአብሔርን ቃል ማወቅ ስለማይገባ እና ይህንን ማዳን በጣም ወሳኝ ነገር ነው። በመጨረሻ የአቡነ ገብረ መንፈስ ቅዱስ የአባ ሳሙኤል ዘዋልድባን የገዳማውያኑን ክብር በተመለከተ የሀገራችን ሊቁ ቅዱስ ያሬድ በድጎ ሲገልጽ እንደዚህ ብሎ ነበር የገለጸው። ነበረ በገዳም ወበአታት በገዳምና በዋሻዎቹ በጥሻዎቹ ኖረ። እንዘይት የገጽማ ወረሃበ ገብረ መንፈስ ቅዱስ ህይወት ረሃቡና ጥሙን እየታገሰ ህይወት መንፈስ ቅዱስ በገዳምና በበአታት ዋሻዎች ኖረ። እንዘይለብስ ጸጉረ ከመ እንስሳ ወአራዊት እንደ አራዊትና እንደ እንስሳት ጸጉርን ለብሶ ኖረ። እንዘይት የእዘዙ ሎቱ ከመ አግብርት ግሩማን አናምርት ወአናብስት የሚያስፈሩ አንበሶችና ነብሮች እንደ አገልጋይ እንደ ባሪያ እየታዘዙለት። አኮ ዘነበረ ከመሰብ እንደ ሰው አልኖረም። አላረሰ ነብረቶ ከመ መላእክት ኑሮውን እንደ መላእክት አደረገ። ቃለ ፈጣሪሁ ጸዋኢን በለረፍት እስከ ይጼውእ ለሞት በሞት እስኪ ጠራው ድረስ የእግዚአብሔርን ስም ያለማቋረጥ ጠራ ይላል። 562 ዓመት በምድር ኖረ። አልበላም አልጠጣም አልለበሰም አልተኛም ይላል ገሩ። እንዲህ አይነት ግሩማን ከዋክብት የሆኑ ቅዱሳን የሚገኙበት ነበረ በገዳም ወበአታት። ስለ አባ ሳሙኤል ደግሞ በከየት ወላሃወት ገዳምከ የኖርክባት ገዳምህ ገዳመ ዋልድባ አለቀሰች ፈጽማ አለቀሰች ይላል። ምድረ ዋልድባ ቅድስት ሰሚያ ዜና ሞትከ ታኅሳስ 12 የሚከበረውን በዓለ ዕረፍቱን አስመልክቶ የደረሰውን ሰሚያ ዜና ሞትከ የሞትን ዜና ቅድስት ዋልድባ ምድር ሰምታ በከየት ወላሃወት ገዳምከ ምድረ ዋልድባ አለቀሰች። እንዘ አንተ ሰብ ምድራዊ ወመልአከ ሰማያዊ ተሰመይከ ምድራዊ ሰው ስትሆን ሰማያዊ መልአክ ተባልክ። አንበሳ ወነምር ይሰግዱ ለከ አንበሳና ነብር ይሰግዱልሃል። ወይ ልህሱ ጸበለ እግርከ የእግርህን ትቢያ ይልሳሉ። ካህነ አርያም ሳሙኤል መንበረ ስላሴ ዘአጠንከ የስላሴን መንበር ያጠንክ የአርያም የሰማይ ካህን ሳሙኤል ሆኖ። በጣም ይገርማል። ገዳማቶቻችን የስላሴን መንበር ያጠኑ ቅዱሳን የተገኙባቸው ነበሩ። አባ ሳሙኤል ዘዋልድባ የዋልድባው አባት የስላሴን መንበር አጥኗል። የደብረ ሊባኖሱ ጻድቁ አቡነ ተክለ ሃይማኖት ዳር 24 የምናከብረው በዓሉ ከ24ቱ ካህናተ ሰማይ 25ኛ ሆኖ የስላሴን መንበር ያጠነበት። እንደዚህ አይነት ግሩማን መላእክትን ኢትዮጵያውያን ገዳማት አፍርተው ያውቃሉ። እንቆ ወጣነ ማርያም አምጻት ለከ
ለአንተ ስላላት ፍቅር እንቁና ዕጣን ማርያም አመጣችልህ። በቅዳሴ ከሶበ ጸለይከ ቅዳሴዋን በምትጸልይ ጊዜ እንቁና ዕጣን አመጣችልህ። አንተም የተከዜን ውሃ ቅዳሴ ማርያምን ደግመህ ዳቦ አረከው። በከየት ወለሃወት ገዳምከ ምድረ ዋልድባ ቅድስት ሰሚያ ዜና ሞትከ የሞትን ዜና ሰምታ ዋልድባ ለቀሰች ብሎ ይናገራል ማለት ነው። ስለዚህ እግዚአብሔር እነዚህን ሁለቱን ጸጋዎች ሰጥቶናል። ትምህርት እና ሕይወት የሚገኝባቸው ከጉባኤ ቤት ትምህርት ከገዳም ሕይወት ይገኛል። የቀደሙት አበው ትምህርት ተምረው ገዳም ይኖሩ ነበር። ለምን? ዕውቀትን ከሕይወት ጋር ያስተባበሩ እንዲሆኑ። ስለዚህ የኛ ስራ ምንድነው ከተባለ እንደ ዮሐንስ ሐጺር እነዚህን ቦታዎች መርዳት። ገዳማት ቀን ብለን ስናስብ በተለይ አሁን በምንኖርበት ዘመን ደግሞ ዘመን በፈጠረው ችግር ምክንያት በጦርነት፣ በረሃብ፣ በስደት፣ በስቃይ፣ በመገፋት ብዙ ሰቆቃ የሚቀበሉበት ጊዜ ስለሆነ ከዚህ ከመከራቸውም ለመሳተፍ የሚመጣው ትውልድ መምህርና አባት አጥቶ ከሃይማኖት እንዳይወጣ ከምግባር እንዳይድጥ እነዚህን እንደ ዮሐንስ ሐጺር የመርዳት ጸጋ ደግሞ ለእኛ ተሰጥቶናል። እነዚህ ሶስቱ የማይነገር የእግዚአብሔር ስጦታዎች ናቸው። እነዚህን ጸጋዎች ጠብቀን አብነት ትምህርት ቤቶቻችንና ገዳማትን ረድተን በሚገባ ትውልድ አፍርተን ቤተክርስቲያን የሚረከብ ትውልድ መጥቶ እኛም ስማችን ከመቃብር በላይ እየተነሳ እንዲኖር አስቀድሜ እንዳነሳሁት በእነዚህ ከከሰር ከእግዚአብሔር ጋር የምንጣለው በእነዚህ ቦታዎች ነው። ከሰራን ደግሞ የምንታረቀውም ከእግዚአብሔር በእነዚህ ቦታዎች ነው በእርግጠኝነት። ለዚህም ማሳየው ያ ወደ ገምኑዲ ወደሚባል ሀገር የተላከው ቅዳሴ የሚረብሹ ሕፃናትን እንዲቀስፍ የተላከው መልአክ ቀውስጦስ ሕፃኑን ይህንስ የፈጠረው ይግደለው ብሎ የእግዚአብሔርን ትእዛዝ በመተው ምክንያት ጸጋ እግዚአብሔር ከሱ ሲነሳ ወድቆ ምድር ላይ ወደ ሰማይ መውጣት አቃተው እና ዲያቆኑ ለተልኮ ቤተልሔም ሲወርድ አንተ ሰማያዊ ነው ወይስ ምድራዊ ሲለው አይ ተፈጥሮዬ ሰማያዊ ነበር ግን ስራዬ ምድራዊ ያደረገኝ አለው እና ፊት ለፊት ደብረ ቀለሞን የምትባል ቦታ አየ እና መልአኩ ምን አለ? ዛቲ መካን ተከውነኒ አራቂተ ምስለ እግዚእ እኔን ከጌታዬ ጋር የምታስታርቀኝ ያች ናት አለ ደብረ ቀለሞን። እኛንም ከእግዚአብሔር ጋር የሚያስታርቁን እነዚህ ሁለቱ ቦታዎች ናቸው። ምስጢር እንደ ጅረት የሚፈስባቸው፣ ተጋድሎ የሚቀዳባቸው አብነት ትምህርት ቤቶቻችንና ገዳማቶቻችን ናቸው። እንደ ዮሐንስ ሐጺር እነሱን ረድተን መልአክ የሚቀናበትን ሕይወት ገንዘብ አድርገን ከቅዱሳን አባቶቻችን ከገቡበት ዘላለማዊ መንግስቱ እንድንገባ የእግዚአብሔር ቸርነት የእመቤታችን አማላጅነት የጻድቁ የአቡነ ተክለ ሃይማኖት ረድኤት በረከት ይርዳን። ያስተማረን የመከረን አምላካችን ክብርና ምስጋና ለተቀደሰው ስሙ ይሆንልን። ይቆየን። አሜን አሜን። ላስተማረን ለመከረን ለልዑል እግዚአብሔር ስም የተመሰገነ ይሁን። መምህራችን መምህር እንዳልካቸው ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። አሜን። በጸጋ በበረከት ይጠብቅልን፣ አሰበ መምህራንን ይስጥልን። ከዚህ በመቀጠል አንድ ወረብ ይቀርብልናል። ወረብ የሚያቀርቡልን መምህር ያዕቆብ አስፋው ናቸው። ወደ እሳቸው ይሄዳሉ። ይሰማል? ድምጽ ይደርሳል? ይሰማል? አዎ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁም የእግዚአብሔር ቤተሰቦች እንደምን ዋላችሁ ወይ ደግሞ እንደምን አደራችሁ። እንደያላችሁበት የሰዓት አቆጣጠር ሰላም እግዚአብሔር ለሁላችሁም ይድረሳችሁ። በመጀመሪያ ያው አገልግሎት ላይ ስለነበርኩ የትራንስፖርት ችግር ነው የተወሰነ ያስረፈደኝ። ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። ወልሳኖ
ነበበ ኮቶ ወባርኮ ለእግዚአብሔር ከሰተፉ ወልሳኖ ነበበ ኮቶ ወባርኮ ለእግዚአብሔር መንፈስ ቅዱስ ለተክለ ሃይማኖት መላ መንፈስ ቅዱስ ለተክለ ሃይማኖት ገብርኤል ለብእሲ ወአምላክ ገብርኤል ለብእሲ ወአምላክ እምኀበ ዘተፈነወላ እምኀበ እግዚአብሔር ዘተፈነወላክ አሜን። የእነ አባ ጊዮርጊስ ዘጋስጫ የእነ ቅዱስ ያሬድ ልጆች ያደረገን እንድናመሰግነው እንድንዘምርለት የረዳን ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልኝ።
አሜን። መምህራችንን ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። ዝማሬ መላእክትን ያሰማልን። ዛሬ ዕለቱ ገዳማትን የምናስብበት ቀን ነው። በዕለቱ ደግሞ የገዳማት በኢትዮጵያ የገዳማት መስራች እንዲሁም የገዳማት ፍሬ የሆኑ ጻድቁ አባታችን ኢትዮጵያዊ ሐዋርያ አቡነ ተክለ ሃይማኖት የተወለዱበት ቀን መታሰቢያ ቀን ነው። መዝሙሩም የወንጌሉም አገልግሎት ስጦታዎች ቅዱሳን በስጦታዎቻቸው በጸጋቸው በቃል ኪዳናቸው እኛን ይጠብቁናል፣ ያማልዱናል፣ ይራዱናል። ጸጋ ቅድም መምህራችን ሲያስተምሩን ጸጋዎች ልዩ ልዩ ናቸው፣ መንፈስ ግን አንድ ነው። በተለየ ጸጋ እግዚአብሔር ለሁላችንም እንደያንዳንዳችን የተሰጠን ጸጋ እርስ በርሳችን እንገለገላለን፣ እናገለግላለን። የገዳማት ፍሬዎች ቅዱሳን እኛን ያገለግሉናል፣ ይጠብቁናል፣ ይራዱናል። ክርስትናችን ሃይማኖታችን ይጠብቁልናል። እኛም ደግሞ በተሰጠን ጸጋ እኛን የሚጠብቁንን እናቆይበታለን በእኛ ባለን ጸጋ። ስለዚህ ያንን አስተሳስረው መምህራችን አስተምረውናል፣ እነሱን አስበናል። ቀኑም ልናስባቸው የሚገቡ አባታችን ቀን ነው። ቀኑም የተቀደሰ ነው። የሚያስቡን፣ የሚባርኩን፣ የሚያማልዱን፣ በቃል ኪዳናቸው የሚጠብቁን ቅዱሳን ቀን ነውና በዚህ ቀን ደግሞ አሁን እነሱ የሚፈሩበት፣ እነሱ የሚቆዩበት፣ እነሱ የሚጋደሉበት ገዳማት ምን ላይ ሁኔታ ናቸው የሚለውን ደግሞ በቪዲዮ መረጃ ያቀርቡልናል። እሱን እንከታተል። ከተማርነው እኛ ደግሞ በእኛ ባለን ጸጋ ደግሞ እነሱን የምናገለግልበት፣ እነሱን ከዛም በረከት የምናገኝበት ምን ይሆናል ብለን ከተግባር አንጻር የምናይበት ይሆናል። ወደ እሱ እመራቸዋለሁ። መልካም ጊዜ። ቅድስት ቤተ ክርስቲያን በዕለተ ዓርብ በቀራንዮ አደባባይ በጌታችንና በመድኃኒታችን ኢየሱስ ክርስቶስ ደም ከተመሰረተችበት ዕለት ጀምሮ በሺህ ዘመናት የአገልግሎት ቅብብሎሽ እስካለንበት ዘመን ደርሳለች። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅዱስ ያሬድ በኩል በተገኘው የቅዱሳን መላእክት የምስጋና ቃል ዜማን የአገልግሎት ቋንቋ አድርጋ ስርዓቷና ትውፊቷ ሳይበረዝና ሳይከለስ እየተሸጋገረ ዛሬ ላይ መድረስ ችሏል። ለዚህም ገዳማትና አብነት ትምህርት ቤቶች የማይተካ ሚናቸው የጎላ ነው። ገዳማትና አብነት ትምህርት ቤቶች የቅድስት ቤተ ክርስቲያናችን የሥርዓት መፍለቂያ የእውቀት ባህርና የጥበብ ምንጭ ሆነው ሁሉ የተሟላላት ስንዱም እመቤት እንድትሆን ያደረጓት መሰረቶቿ ናቸው። በማህበራዊና ሀገራዊ አገልግሎቷም የደካማዎች መጠጊያ፣ የተከፉና ያዘኑ መጽናኛም የማንነት ማሻራ ሆና ደምቃና ከፍ ብላ ለመኖሯ ገዳማትና አብነት ትምህርት ቤቶች በምንም የማይተመን ውለታ ውለዋል። ለዚህም በተለያዩ አድባራት ገዳማትና አብያተ ክርስቲያናት የሚሰጡ የቤተ ክርስቲያናችን አገልግሎቶች ግንባር ቀደም ተጠቃሾች ናቸው። ተቋመ ማህቶት ዛርያ ተቋመ ማህቶት ዛርያ ተቋመ ማህቶት ዛርያ ተቋመ ማህቶት ዋክብሮ በአምጣነ ኃይልከ ትዝ ሲለ አይደለም፣ በፍጹም ኃይልህ አክብራቸው። በፍጹም ኃይልህ ያለን
አቅም እንኳን አሟጠ ብትረዳቸው ያንስባቸዋል እንጂ አይበዛባቸው። እነዚህ የአስተምሮ መሰረት የእውቀት ምንጭ የቅድስት ቤተክርስቲያን ማህቶት ገዳማትና አብነት ትምህርት ቤቶች ሀገራችን ኢትዮጵያ ላለፉት ዓመታት እያስተናገደች በምትገኘው ግጭትና ጦርነት ደቀ መዛሙርት በጉባኤያቸው ገዳማውያን በባህታቸው ጸንተው እንዳይኖሩ እያደረጋቸው ይገኛል። በተለያየ ጊዜ በተፈጠሩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ለውጦች ምክንያት እነዚህ ትምህርት ቤቶች ትኩረት ስለተነፈጋቸው ህልውናቸው ላይ አደጋ ተጋርጧል። ያለምንም አስገዳጅነት ስለ ምዕመናን ድህነት፣ ስለ ቤተ ክርስቲያን እምነትና አስተምሮ መጠበቅ ያለ በቂ መተዳደሪያ ድርሻቸውን እየተወጡ የሚገኙ ከቀያቸው ተሰደው ከወላጆቻቸው ርቀው በእንተ ስማ ለማርያም ብለው ቁራሽ ለምነው ጎጆ ቀልሰው አልያም በመቃብር ቤት ውስጥ ሆነው ሕይወታቸውን ለመስጠት ሕይወት የሆነውን ቃል በችግር በመማር ላይ ያሉ ደቀ መዛሙርት አያሌ ናቸው። እነዚህን ገዳማትና አብነት ትምህርት ቤቶች ለማጠናከርና ተተኪ አገልጋዮችን ለማፍራት ማህበረ ቅዱሳን በሀገር ውስጥና በውጭ የሚኖሩ በጎ አድራጊ ምዕመናንን በማስተባበር ከ1991 ዓ.ም ጀምሮ ለገዳማውያን ራሳቸውን የሚችሉበት ልዩ ልዩ ፕሮጀክት በመተግበር ለአብነት መምህራንና ደቀ መዛሙርት ወርሃዊ የገንዘብ ድጎማ በማድረግ የአገልጋይ እጥረት ባለባቸው አካባቢዎች አዳዲስ አዳሪ አብነት ትምህርት ቤቶችን በመገንባት ነባርና የምስክር ጉባኤ ቤቶችን በማጠናከር እንዲሁ በርካታ ተግባራትን አከናውኗል። የአብነት ትምህርት ቤት መንፈሳዊ ትውፊታቸውን ጠብቀው ከትውልድ ወደ ትውልድ እንዲተላለፉ ነባር ጉባኤ ቤቶችን በማጠናከር አብነት ትምህርት ቤቶች ባልተስፋፋባቸው በደቡብና በምስራቅ የሀገራችን ክፍሎች ከ17 በላይ አዳዲስ አዳሪ አብነት ትምህርት ቤቶችን በመገንባትና በማጠናከር ዛሬ ደቀ መዛሙርቱን እያፈሩ ለቤተ ክርስቲያን አገልጋይ እየሰጡ ይገኛሉ። ፍቅሬ ልጓ ውዳሴውን ልማር ወላዲተ አምላክን ስሟን ስንቅ አድርጌ ሀገር ለሀገር ስዞር ዘንተ ስማ ለማርያም ስለማምላክ ብለን በማህበረ ቅዱሳን አውሮፓ ማዕከል በአውሮፓ የሚገኙ በጎ አድራጊ ምዕመናንን በማስተባበር ርቀት ሳይገድባቸው በአይነ ህሊና እየተመለከቱም የጉባኤ ቤት ወንበር መታጠፍን፣ የገዳማት መዘጋትን አታሳየኝ በማለት በገዳማትና አብነት ትምህርት ቤቶች ላይ በርካታ ፕሮጀክቶችን ተግብሯል። ከነዚህም መካከል የሞጣ ጊዮርጊስ አራት አይና ጎሹ የመጻሕፍት ጉባኤ ቤት በዳውሮ ሀገረ ስብከት የታርጫ አቡነ ተክለ ሃይማኖት አዳሪ አብነት ትምህርት ቤት ግንባታ ፕሮጀክት ወጪውን ሙሉ ለሙሉ በመሸፈን እንዲሁም ከሌሎች ማዕከላት ጋር በመሆን የአፋር ሀገረ ስብከት የአዋሽ አርባ ደብረ ሐራ ቅዱስ ሚካኤል አዳሪ አብነት ትምህርት ቤት ተገንብተው ደቀ መዛሙርትን በማስተማር ተተኪ አገልጋዮችን እያፈሩ ይገኛሉ። በ2017 ዓ.ም በገዳማትና አብነት ትምህርት ቤቶች ለሚከናወኑ ፕሮጀክቶች 5.2 ሚሊዮን ብር ድጋፍ በማድረግ ቤተክርስቲያን የጣለችበትን ኃላፊነት እየተወጣ ይገኛል። የምስራቅ ወለጋ ኡራኤል ወሳሙኤል ዘዋልድባ አንድነት ገዳም የአብነት ትምህርት ቤት ግንባታ ፕሮጀክት በአውሮፓ ማዕከል ከተተገበሩ ፕሮጀክቶች አንዱ ሲሆን ፕሮጀክቱ ግንቦት 4 ቀን 2017 ዓ.ም ግንባታው ተጠናቆም አብነት ተማሪዎችን ተቀብሎ ለሁለት ተከታታይ ወራት በማስተማር 33 ደቀ መዛሙርትን ማስመረቅ ተችሏል። ይሄ አብነት ትምህርት ቤት ለመጀመሪያ ጊዜ ነው እንግዲህ እነዚህን ተማሪዎች አስተምሮ ያስመረቀው። ለሁለት ወራት ያክል ነው የተማሩት። በነገራችን ላይ በሁለት ወራት ውስጥ ካህን አስተምሮ ማስመረቅ ይቻላል ወይ የሚል ጥያቄ እንዳይኖር ቀደም ብሎም ሲያገለግሉ የነበሩ ዲያቆናት ናቸው። ስለዚህ አሁን ክህነት የተቀበሉ አሉ። ዲያቆናቱም ከነበራቸው ትምህርት ላይ ለማጠንከር ሲማሩ ቆይተው ነው እንግዲህ የተመረቁት ማለት ነው። ከምስራቅ ወለጋ 17 ወረዳዎች የተወጣጡ 33 ደቀ መዛሙርትን በሀገረ ስብከቱ መልካም ፈቃድ በመመልመል ለሁለት ወራት በነቀምቴ ምስካበ ቅዱሳን ኡራኤል ወሳሙኤል ዘዋልድባ ገዳም በማስተማር እነሆ ዛሬ ለማስመረቅ በቅተናል። በተለይ ችግሩን በቅርበት ከሚሰማ ከሚያይ አካል እንዲህ አይነት የመፍትሄው አካል የሆነው ካህናት ተመርቆ ሲታገኝ ማንም ቢሆን የቤተ ክርስቲያን የሆነ ሰው ማይደሰት ሰው ያለ አይመስለኝም እና እኔም የዛ አካል እንደመሆኔ መጠን የተሰማኝን ደስታ እውነት እግዚአብሔር ይመስገን ከማለት የበለጠ የሚገልጽበት ቃላት አይኖሩኝም። እውነት ወደር የለውም። ወደ ትልቅ እድል ነው ይሄ አብነት ትምህርት ቤት ማለት እንደ ሀገረ ስብከቱ ወይም ደግሞ እንደ ተጎራባች ጭምር ማለት ነው። ስለዚህ ለኛ እውነት እጥፍ ድል ነው። ምክንያቱም ለሰው መፍትሄ ሲጮህበት ዝም ብለህ የሰው ጩኸት ከመስማት
መፍትሄ መፍጠር እንችላለን ብለን ማሰብ መቻል በራሱ ለኛ ትልቅ ደስታ ነው። እነዚህን ደቀ መዛሙርት ለመጀመሪያ ጊዜ አብነት ትምህርት ቤቱ ለተቋቋመለት ዓላማ እነዚህን አስመርቆ ለአገልግሎት አሰማርቷል ማለት ነው። ከዚህ በኋላም እንግዲህ ይሄ አገልግሎት የሚቀጥል ነው የሚሆነው። ምክንያቱም ደቀ መዛሙርትን ይቀበላል፣ ከዛ በኋላ ደግሞ አስመርቆ ለአገልግሎት ያሰማራል ማለት ነው። አካባቢው ማህበረሰብ እንግዲህ ስንመለከት ነበር እጅግ በጣም ደስ ብሏቸው ደስታቸውን ሲገልጹ ነበር ማለት ነው። የደብረሃዊ ቅዱስ ያሬድ ገዳምን በገቢ ለማጠናከር ማህበሩ ጂ+4 ህንጻ እየገነባ የሚገኝ ሲሆን የአውሮፓ ማዕከል ከ800 ሺህ ብር በላይ ድጋፍ በማድረግ ፕሮጀክቱ አሁን ያለበት 67% አፈጻጸም እንዲደርስ የበኩሉን አስተዋጽኦ አበርክቷል። ሙሉ ስሞን ይንገሩኝ አባታችን፣ ሙሉ ስሞን የሥራ ድርሻዎትን ይንገሩኝ። ያው እንግዲህ ስሜ አባ ገብረስላሴ ወልደ ያሬድ ይባላል። ደብረሃዊ ቅዱስ ያሬድ የተሰወረበት አንድነት ገዳም የገዳሙ አስተዳዳሪ አበምኔት። መነኮሳቱ ያላችሁበት ሁኔታ ምንድነው የሚመስለው አሁን ላይ? አሁን ያው እንግዲህ መቼት እንግዲህ ወይ ቦታው አቀማመጥ አስቸጋሪ ስለሆነ ያው እንግዲህ እርሻ መሬት ስለሌለው ያው እንግዲህ ችግር አለበት። ገዳሙ ደካማ ነው። እንግዲህ ቀለብ ችግር እጥረት አለ። የቤት በዚሁ ቆርቆሮ ምን አይገኝም እንደ ልብ። የቤት ችግር አለ። የቀለብ ችግር፣ የልብስ ችግር አለ። በቃ ብዙ ችግር አለበት ገዳሙ። ግን ወደፊቱ ይሄ ፎቅ ከተሰራ ያው በእሱ አማካኝነት ይቀረታል ብለን ተስፋ እናደርጋለን። የገቢ ማስገኛ ፕሮጀክቱ አሁን ያለበት ሁኔታ ምንድነው የሚመስለው? እስኪ ይንገሩኝ እሱን። በጣም ደስ ይላል። እንግዲህ የገዳሙ ዋና መሰረት ነው። እንግዲህ የገዳሙ ዋና መሰረት ነው። ጠቅላላ የገዳሙ ችግር ሙሉ በሙሉ ይቀርፋል፣ ያስወግዳል ተብሎ ነው የሚታመንበት። እሱ ሙሉ በሙሉ ከተሰራና ከተግባር ካለቀ ስራው በደንብ የገዳሙ ችግር ሙሉ በሙሉ ይቀርፋል፣ ያስወግዳል ብለን እናምንበታለን። በደንብ በጣም ጥሩ ስራ ነው የተሰርቶ ያለ። ማህበረ ቅዱሳን ማለት ጠቅላላ የቅዱስ ያሬድ ገዳም ደብረሃዊ ቅዱስ ያሬድ የተሰወረበት አንድነት ገዳም መሰረት ናቸው ብለን እንመሰክረው እኛ። እንግዲህ መሰረት ናቸው። ከዛ በፊት ምንም ቅዱስ ያሬድ ማንም አያውቀውም የነበረ አይታወቅም ምን የነበረ ማንም የረዳው ያገዘውም የለም አልነበረም። እነሱ ናቸው ለዚህ ደረጃ ያበቁት። አሁን በፊት በጣም ብዙ ስራ ነው የሰሩልን። ለዚህ ደረጃ ያበቁት እነሱ ናቸው። ከህዝብ ጋር ያስተዋወቁት ከሱን እንዲታወቅ ያደረጉ እነሱ ናቸው እና በጣም ብዙ እውቅና የሰጡ እነሱ ናቸው። እኛ በጣም ማመሰግናቸዋለን። በምስጋና የሚገባቸው ናቸው። በጣም ይለፉ፣ በጣም ይሰሩ። ለሌላ ያልሰሩት ነው ለኛ ያሰሩት። ለዚህ ገዳም የሰሩት ለሌላ ገዳም አልሰሩትም። ራሱ ምዕመናን በሚሰሙት ቋንቋ ማገልገል የሚችሉ ተተኪ የቤተ ክርስቲያን አገልጋዮችን ለማፍራት በአሶሳና ቦንጋ አብነት ትምህርት ቤቶች ግንባታ እንደ ቅደም ተከተላቸው 80ና 60% የደረሰ ሲሆን የአውሮፓ ማዕከል ከ1.6 ሚሊዮን ብር በላይ ድጋፍ አድርጓል። አባቶች የሆነ ቦታ ላይ ሰብሰብ አድርጎ እያስተማሩ በዛ ትንሽ በመማሩ ትምህርት ነው ቤተክርስቲያን አሁን እያገለገሉ ያሉትና በዚህ ልክ ነው አሁን ያሉ አባቶችን ያገኘናቸውና ያገለገሉ ያሉት። በህብረተሰቡም በሀገረ ስብከቱም በማዕከሉም እንግዲህ ትልቅ ተስፋ ተደርጎ የሚታይና በጉጉት የሚጠበቅ በአሶሳ ሀገረ ስብከት ሐመረ ኖህ ቅድስት ኪዳነ ምሕረት ገዳም እየተገነባ የሚገኘው የአሶሳ ሐመረ ኖህ ቅድስት ኪዳነ ምሕረት አዳሪ አብነት ትምህርት ቤት የመሰረት ድንጋይ የተጣለው ስራውን ለመስራት ባለፈው አመት 2017 ዓ.ም መጋቢት 4 ቀን ነበረ። አሁን ደግሞ በምትመለከቱት ደረጃ ከ80% በላይ ግንባታው ተጠናቆ እንግዲህ ወደ ማጠናቀቂያው ደርሷል ማለት ነው። ስሜ አስራት ዛየው ባላለው የአሶሳ ማዕከል የማህበረ ቅዱሳን ምክትል ሰብሳቢ ነኝ። ለአሶሳ ሀገረ ስብከት የመጀመሪያ ነው የአብነት ትምህርት ቤት ማለት ነው። ስለዚህ ይሄ የመጀመሪያ የአብነት ትምህርት ቤት በዚህ ደረጃ ደርሶ ማየት እንደ ቤተክርስቲያን ልጅነታችንም ለሀገረ ስብከቱም ትልቅ የመንፈሳዊ ደቀ መዛሙርት የሚፈሩበት ቦታ በመጎብኘታችንና እዚህ ስለደረሰ እጅግ በጣም ደስተኛ ነኝ ማለት ነው። ከፕሮጀክቶቹ በተጨማሪም የአብነት ተማሪዎች ትምህርታቸውን ተረጋግተው እንዲማሩ ብሎም ተተኪ ሊቃውንተ ቤተክርስቲያንን ለማፍራት በሚደረገው የአንድ ለአንድ የድጋፍ መርሃ ግብር በ2017 ዓ.ም በ36 አብነት ትምህርት ቤት ለሚገኙ ለ40 አብነት መምህራንና ለ298 ደቀ መዛሙርት ከ1.8 ሚሊዮን ብር በላይ የገንዘብ ድጎማ አድርጓል። ሙሉ ስምዎንና የሚያስተምሩበትን አብነት ትምህርት ቤት ነግረውኝ እንጀምር። መምህርና ወሰናይ ጸጋ እባላለሁኝ ከዲማ ቅዱስ ጊዮርጊስ የአዲሳትና የፍታ ነገር ነበር። ማህበረ ቅዱሳን የወንጌል በወር እንደ 30 ሰዎች የሚደግፈው ድጎማ አለ። ያው በሱ መልኩ የተወሰነ ይታገዛል ነው ጉባኤው። ማሪ ስዩም ጌሳ ወረደካ ቅዱስ ጊዮርጊስ ይባላል።
ምናልባት እንደው ማህበረ ቅዱሳን ይከታተላል እያገዘ ነው ያለው ክትትል ምንድነው የሚመስለው? እስቲ እሱንም ይግለጹልኝ። በየአራት ወሩ ለተማሪዎች መቶ ብር ኪት ደርሷቸዋል። አሁን እንኳን ጭማሪ ተጨምሯል መሰለኝ ከግንቦት ወደ መሰለኝ። በፊቱ ያው ያለውን ለ10 ተማሪ ድጋፍ ይሰጣል። አራት ወር 600 አንድ ተማሪ ማለት ነው። ያው እንግዲህ ብቻ ያው ስለ ገንዘቡ ሳይሆን ዋናው ለሞራል ድጋፍ በጣም ጠቃሚ ነው። ልጆቹም ያው ደስተኛው ነው እየተማሩ ነው። ራስራ አያሌው ነው የሚባለው አቋቋም መምህር ነኝ። ያው ተክሌ ቤተማርያም አቋቋም መምህር ነኝ። ያው ከቦታ ስርዓት ጋር ተያይዞ ማለት ነው። ታርባራቶ ገዳማ ተድላ ማርያም ነው ማስተምረው። ለመምህራኑም ለተማሪዎችም በአግባብ ወረዳ ማዕከሉ እየከፈለ ነው። ቅርንጫፍና በየአራት ወሩም ሪፖርት እየላከ ነው። እኛ ተጠቃ ጉባኤውም እየላከ ነው። ድጎማውን ለመምህራኖችም ሆነ ለደቀ መዛሙርቱ ለሁለቱ መምህራንና ለ16 ደቀ መዛሙርት በአግባብ እየደረሰ መሆኑን እኛም አብረን እየሰራን ስለሆነ እየተከታተልነው ነው እና እየደረሰ ነው። በወቅታዊ ጉዳይ ጉዳት ለደረሰባቸው ገዳማትና አብነት ትምህርት ቤቶች የሚውል ከ900 ሺህ ብር በላይ ድጋፍ አድርጓል። ተሪፉም ኳንተ ይኮንስ ተርፏቸው ሳይሆን ካላቸው ቀንሰው በረከት እንካፈላለን ብለው ይህንን ያደረጉ በጎ አድራጊዎች በግልም የጉባኤ ቤታችንን በጎ ተግባር ለሚያግዙ ትልቅ ክብር አለን። ለሚገባው ለደከመ በጉባኤ ቤት ለሚኖር ሁሉ ጊዜ የእግዚአብሔርን ቃል ለሚማር ስታግዝ የላቀ ክብርና ጸጋ እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል በቃል ነግሮናልና ትልቅ ክብር አለን። አይሙ አብይ ክብረለና ክብሬ ሀበልና እግዚአብሔር ያበልና ታብሽግር ታብጸገመው ጽየምናም ቅድም ይሁንኩም እንዳ መቀድሚት እንዳሰርሒም ዝኔው ክብር ይስጥልን፣ እግዚአብሔር ይስጥልን። ከዚህ በፊትም ከችግር አውጥተውናል፣ ወደፊትም እየሰሩ ነው። ወደፊትም አንዳንድ ደካማ መነኮሳት አሉ። እኛ እንደምታዩን መቼም የሚታረስ መሬት የለንም። እንደናንተ ባሉ አባቶች እየተረዳን ነው ያለነውና ወደ ኋላ ሳትሉ ዓላማ ይዛችሁ አንዳንድ ሐሳብም ያካፈላችሁ አግዙን። እንዳካፈልኩም ኮምገርኩም ነን እሺ ላይ ሐግዙና። ቅዱስ ጳውሎስ ለቆሮንቶስ ሰዎች ሲነግራቸው እናንተ ለቅዱሳኑ በቻላችሁት መጠን እርዷቸው፣ እነሱ ደግሞ በጸሎት ይረዷችኋል እንዳላቸው ምንም እንኳ እኛ ደካማ ብንሆንም እግዚአብሔር ልባችሁን አይቶ በቅዱሳን አማላጅነት በድንግል ማርያም አማላጅነት ርህራሄ አድርጎ ይርዳችሁ። ክብር ይስጥልን። ናዝገዳን እንደለውና ማይ በተለይ ብላይ ማይ ስለለይ ነበር ናማይ ችግር በዚህ ገዳም በተለይ ያለ ውሃ መኖር ስለማይቻል የውሃ ችግር አለ። ሌላውን ችግር እንደምንም አድርጎ መኖር ይቻላል። ውሃ ግን አስቸጋሪ ስለሆነ ተተባበሩናላችሁ ብለን ነው የምናስበው። እናንተን ወደዚህ አመጣ አምላክ ክብር ምስጋና ይድረሰው። ለወላዲተ አምላክ ምስጋና ይድረሳት። ሀገራችንን ሰላም ያርግልን። መድኃኔዓለም አንድነታችንን ይመልስልን። ሀገርና ለሰላም ይገረልና ናወትር ሐድነትና ይመልሰልና መድኃኔዓለም። ድጋፍ የተደረገላቸው ገዳማትና አብነት ትምህርት ቤቶች መምህራን፣ ደቀ መዛሙርትና ገዳማውያን እንዲሁም ፕሮጀክቶቹ የሚተገበርባቸው አካባቢዎች ተወካዮች በማዕከሉ ለተደረገላቸውና ለሚደረገው በጎ ተግባር ምስጋናቸውን አቅርበዋል። በማህበረ ቅዱሳን የአውሮፓ ማዕከል ድጋፍ ያደርጋልና መልእክት እስቲ አስተላልፉ። አውሮፓ ማዕከል ለሚያደርገው ድጋፍ እንግዲህ ሁላችንም ተቀባይነቱ ተቀብለን ወደፊት ወደ እግዚአብሔር በጸሎት እንዲሆን በምስጋና እንዲሆን እንደግፋለን። እግዚአብሔርም ድጋፋችሁን ይቀበልልን እንላለን። በአውሮፓ ማዕከል በማህበረ ቅዱሳን ማለት ነው አማካይነት የሚገኝ ወንድሞቻችን የሚያግዙንን እግዚአብሔር አምላካችን ያግዝልን ነው መልእክት የምናስተላልፈው። እነሱንም እኛንም በረገት ይጠብቅ እያል በጸሎት እንደምናስባቸው መልእክታችንን የምናስተላልፈው እንዳይዘነጉ እንዳይረሱ ዛሬ እንደሚያስቡን ነገም እንዲያስቡን ባይሆን እንዲያስቡት የሚል መልእክት ያለኝ። አውሮፓ ማዕከልም በጣም እናመሰግናል። ከአሁን እንግዲህ ያደረጋችሁልን አድራጎት በጣም ትልቅ ነው፣ በጣም ሰፊ ነው እና ያው እንግዲህ ይህ የማይባል ነው። ያው ካሳለት ብንሆንም እግዚአብሔር በቸርነቱ ያስባቸዋል፣ በአድጉ በቃል ኪዳኑ ይጠብቃቸዋል፣ ያስባቸዋል እና ውለታቸው የማይረሳ ነው። እስከ መጨረሻ ድረስ የማይረሳ ነው። በጣም የምናመሰግን ይህን ፕሮጀክት የረዱ በተለያየ መልኩ በእውቀታቸውም፣ በጉልበታቸውም፣ በስልጣናቸውም፣ በንብረታቸው፣ በሀብታቸው በምንም በምን በተለያየ መልኩ የረዱት ያገዙት የደገፉት ሁሉ በጣም እናመሰግናቸዋለን። ለወደፊቱ ብዙ ይደግፉናል፣ ይረዱናል ብለን ተስፋ እናደርጋለን። በጸሎት ማህበረ ቅዱሳን በጸሎት እያነሳን እየጸለይን ነው ያለ ነው። መነኮሳቱም ሳይቀር ደቀ መዛሙርቱም ሆነው እየተማሩ ስላለ በእነሱ በጉባኤ ቤቱም የማታ ጸሎት ላይ
እናንተን ያው ማህበሩን እያሰብን በጸሎት እያሰብን ነው ያለነውና ወደፊትም ቢሆን በጸሎት ከእናንተ ጋር እኛም በጸሎት እናስባችኋለን፣ አንረሳችሁም። እናንተም ያው እንድታስቡ እንድትበረቱልን እናሳስባለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በጣም እናመሰግናለን። መልእክቱን እኛም እናደርሳለን። በርቱልን ለማለት እፈልጋለሁ። እሺ፣ እግዚአብሔር እናንተንም ያበርታልን። እናመሰግናለን። እግዚአብሔር እመቤታችን በረድኤቷ ከእናንተ ጋር አትለይብን። አሜን። በመጨረሻም ማህበረ ቅዱሳን በገዳማትና አብነት ትምህርት ቤቶች ለሚተገብራቸው ፕሮጀክቶች በአውሮፓ ሀገራት ሆናችሁ ድጋፍ ለምታደርጉልንና እያደረጋችሁልን ለምትገኙ የቅድስት ቤተክርስቲያናችን ልጆች ምስጋናችንን እያቀረብን ወደፊትም ድጋፋችሁ እንዳይለየን ጥሪያችንን እናቀርባለን። ኑ አብረን እንስራ፣ ለውጥም እናመጣለን። ማህበረ ቅዱሳን። እሺ፣ በቀረበው የገዳማት ሁኔታ እንዲሁም ከዚህ በፊት በተደረገው በአውሮፓ ማዕከል ጅምር ስራዎች ያለበትን ሁኔታ የወጣችሁ የወረዳችሁ ባላችሁ ጸጋ መሰረት ደግሞ ድጋፍ ያደረጋችሁ በረከቱ እንደሚደርሳችሁ ያለበት ደረጃ ደግሞ በጣም ተስፋ የሚያሰጥ ብዙ ደግሞ ያሮጣችሁ የበለጠ ደግሞ መንፈሳዊ ቅናት አድሮብን የበለጠ ይሄ ነገር አልቆ ፍጻሜ ደርሶ አባቶች ተጠቃሚ ሆነው የአብነት ትምህርት ቤቶች ተማሪ ፈርተው የምናይበትን ደረጃ የፈሩትም እንደዛው አስደሳች ነውና የበለጠ ተስፋ የሚያጭር የሚያስደስት ስራዎች ተሰርተዋል። ከዛም በላይ ደግሞ ይሄ ስራ ሰፍቶ ተስፋፍቶ በአገራችን ሁሉ የመምህራን እጥረት የገዳማት ችግር ተቀርፎ የምናይበት እንደሚሆን ተስፋ አደርጋለሁ። ከዚህ በመቀጠል በዚህ ስራ ላይ እንዴት እናስፋው፣ እንዴት ደግሞ ባለን ጸጋ እንዴት አድርገን እናግዝ የሚለውን ጥያቄና መልስ ውይይት የሚመሩልን ዲያቆን ሀብታሙ ናቸው። በዛ ላይ ውይይት እናደርጋለን። ጥያቄና መልስ ወደ እሳቸው እመራለሁ። እንደምን አላችሁ? እግዚአብሔር ይመስገን። ወደ እንትኑ ከመሄዳችን በፊት እንደው ዝም ብሎ ትንሽ መነሻ የሚሆን ለማቅረብ ያክል እንጂ ነገሩ ወደ ውይይቱ ነው የምንገባው። አጠቃላይ ከአውሮፓ ማዕከል ድጋፍ ከሚያደርጉ አባቶች፣ ወንድሞች፣ እናቶች፣ እህቶች የሚነሳ ጥያቄ አንዳንድ ጊዜ በሩቅ ሲሆንና ቅርብ ሲሆን ችግሩስ ምን ያክል ነው፣ በምን ያክል መንገድ ማህበረሰብ ለዛ መፍትሄ እየሰጠ ነው፣ የሚሰጠው ድጎማ በአግባቡ እየደረሰ ነው ወይ የሚለውን ለመረዳትም ይከብዳልና እዚህ መምህር እንዳልክ መምህር ያዕቆብም ሁለቱም የአባ ጊዮርጊስ ዘጋስጫ ነጻ የትምህርት ዕድል ተጠቃሚዎች ከዚህ ቀደም ራሳቸው ጥረት ለቅድስት ቤተክርስቲያን ትንሽ ዋጋ ሲከፍሉ የነበሩ አሁንም እየከፈሉ ያሉ ወንድሞቻችን ናቸው። ዛሬ ብቻዬን አይደለሁም፣ የተለያዩ መልሶችን ይሰጣሉ ብዬ አስባለሁ። እዚህ ቅድም በዶክመንታሪው የሞጣ ቅዱስ ጊዮርጊስ አብነት ትምህርት ቤትን የአውሮፓ ማዕከል ሙሉ ለሙሉ ሊሰራ ሲባል የቱ ነው? የዛን ጊዜ ድጋፍ የሚያደርግ አካል የነበረ፣ አሁን ግን ድጋፍ የሚያደርግ አካል ይኖራል እና ከታች የምትመለከቱት G+1 የአብነት ትምህርት ቤት ነው ማለት ነው። እንደው ግን ገዳማትና አብነት ትምህርት ቤቶች ባይኖሩ ቤተክርስቲያን ምን ልትሆን እንደምትችል አስባችሁ ታውቃላችሁ? እንደው አንድ 30 ሰከንድ ያክል እስቲ ምን ትሆናለች ብላችሁ አስቡ። ትንሽ በዓላቷ፣ ስርዓቷ፣ አገልግሎቷ፣ ጥምቀቱ፣ ቁርባኑ ምንድን ነበር የሚሆን? ዝም ብላችሁ አስቡና እኛ ድጋፍ የምናደርገው ለራሳችን ለኛ ነው ወይንስ ደግሞ ለዚህ ለአብነት ተማሪዎችና ለገዳማት ነው? ይህን ጥያቄ በልቦናችሁ አሳድሩት።
ሁለተኛው ግን እዚህ የምትመለከቱት ያው እንደ ማስተማር መምህር እንዳልኩ ወይም ደግሞ መምህር ያዕቆብ እንደሚያስተምሩት ሳይሆን በሁለቱም በኩል በእኔም እንደ ውይይት አይነት ነገር ስለሆነ መልሳችሁን መመለስ ትችላላችሁ እየከፈታችሁ። እዚህ የምትመለከቱት አሁን ማንን ነው የምታዩ? ከምትመለከቱ መካከል ከደቀ መዛሙርቱ ማንን ትመለከታላችሁ? ምን እዚህ ዛሬ እንደዚህ ላይሆኑ ይችላሉ፣ ግን አገናኙትና የዛሬ ስንት ዓመት አካባቢ የነበሩ ዛሬ ግን እዚህ ያሉ መምህራንን 3 4 5 መምህራን ልታገኙ ትችላላችሁ። ይቅርታ ቀስት ምናምን እያደረገብኝ ነው እንትሩ ጋር የእናንተ ይመስለኛል። ዙም ዩዘር እባክህ በጣም ብዙ ቀስት እያደረገብኝ ነው። ይሰማል? ቆይ ሀብቴን አጥፋዋለሁ። መቀጠል እችላለሁ። እንደውም የምትገምቱት መምህር ካላችሁ እስቲ አንድ ሁለት የሰው ግምት ልውሰድና መሳሳት ችግር የለውም። መምህር ምስጢረ ስላሴ። እሺ ሌላ? ሊቀ ሊቃውንት ሶሞር መምህራዊ ሄሪት አልተሳሳትኩም። ልክ ነው። ሌሎችም እንግዲህ ይህን ይመስላሉ። ዓመተ ምሕረቱን ባላውቀውም ግን ማህበረ ቅዱሳን የዛን ጊዜ 5 ነበር የሚያደርገው። ዛሬ በዚህ ደረጃ ትናንትና የዘራነውን ማጨድ የምንችለው በዚህ ልክ መሆኑን ግን በትክክል መረዳት እንችላለን ማለት ነው። ከዚህ ቀደም የምንሰማቸው የጎረና ድምፅ ከፍ ያለና በዚህ በትልቅ ቀሚስ እንደው በብዙ ጋርድ በመሰሉ ወጣቶች ተከቦ የሚሄድ መምህር ሳይሆን የምንፈልገው ሪሊ የቤተክርስቲያን ጉዳይ የሚገዳቸው የቤተክርስቲያን አስተምሮ ከጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ የተቀበሉትን በደንብ አድርገው ለሚፈለገው ትውልድ ማስተላለፍ የሚችሉ መምህራንን አሳይመንት ወስደው ተልዕኮ ወስደው ቤተክርስቲያን አሁን ያለችበትን ፈተና የት ጋር ነው ያለች የት መድረስ አለባት የሚለውን የሚረዱ መምህራን ግን ማፍራት ይቻላል። ይሄኛው እንግዲህ በ5 ብር ድጎማ ወደዚህ ማምጣት ከተቻለ የበለጠ አእምሮ ላይ አስተሳሰብ ላይ ስልጠና ላይ ቢሰራ ግን ምን ይሆናል የሚለውን በደንብ ማሰብ እንድትችሉ የቀረበ ያክል ነው ማለት ነው። እዚህ የምንመለከተው እንግዲህ የስልጠና ማነው የአብነት ትምህርት ድጎማ እያንዳንዱ እንግዲህ እየሰበሰባችሁ የምትልኩልን 1991 ዓመተ ምህረት ጀምሮ እስከ እዚህ ካለንበት ድረስ ድጎማ እያደረግን እንገኛለን። በመርሃ ግብሩ ላይ ማየታችሁታል። እናንተ በደጉሙት ብዙ ትምህርት ቤት አለ። ያን ትምህርት ቤት መረጃዎች ያሳያሉ። ስናየው ቀላል ይመስል ይችላል። አንድ ትምህርት ቤት መያዝ አንድ ተማሪ መያዝ ወይም 3 4 ትምህርት ቤት መያዝ ቀላል ይመስል ይችላል። እንደ ማህበረ ቅዱሳን አጠቃላይ እንደ ዋና ማዕከል ግን በዚህ ዓመት ብቻ 177 ትምህርት ቤቶች ለሚገኙ 238 መምህራንና 2001 ደቀ መዛሙርት 18.8 ሚሊዮን ድጎማ እናደርጋለን። ስለዚህ እናንተ የምትልኩት በዛ አነሰ ምናምን ሊሆን ይችላል። ይሄኛውን ግን እንደ ማህበረ ቅዱሳን ስናየው በጣም ብዙ ወጪ ነው። አውሮፓ ሳፖርት የሚያደርጋቸው ድጎማዎች ሊደርስ ይችላል። የአሜሪካ ሊቀር ይችላል፣ ወይንም ደግሞ የካናዳ ወይንም ደግሞ እዚህ ውስጥ ያለው እንትን ሊሆን ይችላል። እኛ ግን ከሁሉም የመጣውን ወደ አንድ ቋት አድርገን ድጎማ ማንም ማዕከል ቢያደርግም የያዝነውን እቅድ ግን ሁሌም እየተገበርን እንሄዳለን እና ልክ ድጎማው ከደረሰብልን በኋላ ግን በተላከው መሰረት የማሸጋሸግ ስራዎችን እናከናውናለን ማለት ነው። እንግዲህ በኳርተር ወይም በወር ብታስቡት በወር ቢያንስ ከ1.5 ሚሊዮን በላይ
ድጎማ ይደረጋል ማለት ነው እና ቀላል ገንዘብ አይደለም። እነዚህ የምንመለከታቸው ፕሮጀክቶች ናቸው። እስከዛሬ የተገበርናቸው ፕሮጀክቶችን የሚያሳይ ነው። ከ167 ወይም እንደዚህ ከዛ በላይ የሚሆኑ ፕሮጀክት ናቸው። በአብዛኛው ግን የአብነት ትምህርት ቤት ማደሪያ፣ ጉባኤ ቤት፣ መታጠቢያ ቤት፣ ምግብ ማብሰያ እንደዚህ የመሳሰሉት ናቸው ብዙሃኑ። እዚህ ውስጥ ላይ ግን ይሄን ሰራችሁ ግን ምን አመጣችሁ ቢባል አንደኛ ገዳማትና ቤቶች በኢኮኖሚ እንዲጠነክሩ ማድረግ ተችሏል። ተተኪ ሊቃውንት እንዲፈሩ እያደረገ ይገኛል። አሁንም የሚቀጥል ስለሆነ የምንመለከታቸው የምናያቸው ብዙ የማህበረሰብ ተች የሌለበት አሁን ጊዜ አብነት መምህራን አብነት ትምህርት ቤት ደቀ መዛሙርት አለ ብሎ ለመናገር አይቻልም። ቢያንስ ወይን ግብረ ዲቁና ላይ እናገኘዋለን፣ ወይ ዜማ ሲማር እናገኘዋለን፣ ወይን ድጓ ላይ፣ ወይን አቋቋም ላይ፣ ወይን መጽሐፍት ላይ፣ ወይንም ደግሞ ቅዳሴ ላይ፣ ወይን ቅኔ ላይ ቢያንስ በትንሹ አንድ ተማሪ ማግኘት እንችላለን ማለት ነው። ስለዚህ እነዚህ ሊቃውንትን ማግኘት ተችሏል። ከቆሎ ትምህርት ቤትና የተማሪ ወደ አብነት ተማሪና ትምህርት ቤት መቀየር ችለናል። እስከዛሬ የሚባለው የቆሎ ተማሪ ወይም የቆሎ ትምህርት ቤት የቆሎ ተማሪ መምህሩ ራሱ የኔታን የሚለው እንዲህ አይነት ነበርና ይሄን መቀየር ዘመናዊና አብነት ትምህርት ቤት በአንድ ላይ አገናዝበው የሚኖሩ ሊቃውንት እያፈራ ይገኛል። አንዳንድ ጊዜ እንደው የመነቃቀፉ አይነትም ነገሮች ነበሩ። እንኳን እሱ አይደለም ቴዎሎጂና አብነት ትምህርት ቤት የተማረቋ የቴዎሎጂ ነው ይሄ ምናምን የመሳሰሉ ነገሮች አሁን ግን ሁለቱን ቢያንስ አጣምረው ይዘው የሚያገለግሉ ማግኘት ተችሏል። በአካባቢ ቋንቋ እዚህ እንግዲህ እንደምንመለከተው የቤንሻንጉል ጉሙዝ ወይም ደግሞ አሶሳ አካባቢ የሚገኝ ማህበረሰብ ነው። ግን አድንኑ እያለ ይመስላል መጨረሻ ላይ ደቀ መዛሙርት ቁጥር በዛው ልክ ጨምሮ የመናና ገዳማት ለአብነት ትምህርት ቤቶች ያላቸው አስተሳሰብ እጅግ ነው የጨመረው። በዚህ በተለይ ውጭ ያሉ ምዕመናን ከልብ እናመሰግናለን። ምቹና የተሻለ መማሪያ ጉባኤ ቤቶችን እንግዲህ እንደምታዩት ነው። እዚህ አርባሃራ ይመስለኛል ወይም ደግሞ አንድ በመጓ ፕሮጀክት የተሰራ ትምህርት ቤትና ከነበሩበት መጀመሪያ አሁን ወዴት ነው የተሸጋገሩት የሚለውን በትንሹም ለማሳየት ለማሳየት ሞክረናል። ከየት ወዴት ነው እንደው ተዋይተን ግን እዚህ ከመጣን ላይቀር 2018 በዚህ ምንስ ይዘናል ቢባል አንደኛ የቅዱስ ያሬድ ፕሮጀክት ነው። እንደምትመለከቱ 2016 ተጀመረ። ወደ 25 ሚሊዮን አካባቢ ወጪ አድርገንበታል። በጣም የመሬት ስራው ሰፊ ነው። 500 ካሬ ላይ የሚያርፍ ነው። በቀጣይ የሚያስፈልገው ወደ 15 ሚሊዮን በዚህ አመት ያስፈልገናል ማለት ለማጠናቀቅ። የበደሌ ፕሮጀክት አለ። እዚህም ድጋፍ እያደረጋችሁ ነው። በአንድ ግለሰብ የተሰጠ ፕሮጀክት ነው። አሁን ወደ G+2 ላይ ቢያንስ ስላቡን ላይ ደርሰናል። ወጪውም እዚህ እንደምትመለከቱ 24.9 ሚሊዮን አካባቢ ወጪ አውጥተናል። የአሶሳ አብነት ትምህርት ቤት ኦልሞስት አሁን ከዚህ በላይ ሆኗል። በቅርብ እንዳያችሁት እዛው የኛ ጋዜጠኛ እናዘጋጅ እዛ ሄዶ ነበር የአንድ ፕሮግራም እየሰራ ያለ። በዚህ እስከ 3.5 ሚሊዮን አካባቢ ያስፈልገናል። በተለይም ወደዚህ ምዕራብ ኢትዮጵያ አካባቢ ያለውን የስብከተ ወንጌልም የካህናትም የምዕመናንም የዲያቆናትንም ችግሮችን ቢያንስ በመጠኑ ይቀርፋል ብለን እናስባለን። የቦንጋ አብነት ትምህርት ቤት ነው የምንመለከተው እዚህ እሱን ደግሞ ከ4.4 ሚሊዮን አካባቢ ያስፈልገናል። ይህን የምናነሳው ግን የሰጣችውን ገንዘብ የሆነ ቦታ ላይ አርፎ ውጤቶችን ማሳየት የመጀመራችን ለመግለጽ ያክል ነው። የአዳዲስ የሚጀመሩ ትምህርት ቤቶች አሉን። በዚህ የዲላ መሰረት ድንጋይ አስቀምጠናል። ህዳር 13 አካባቢ አሁን ማቴሪያል የግንባታ የሚያስፈልጉ ማቴሪያሎችን አስገብተናል። የአንድ ለአንድ ድጋፍ እናንተ ሁሌ የምታደርጉት ይህን ይመስላል። ቅድም ባነሳሁት ቁጥር መሰረት ጠረፋማ ወደ ነባር ትምህርት ቤቱ ሄደው የሚማሩም ደግሞ ትልቅ አስተዋጽኦ ያላቸው ነው። ይሄ ማለት ከዚህ ከደቡብ ከምስራቅና ከምዕራብ የሀገራችን ክፍል ወደ ነባር ትምህርት ቤቶች ሄደው ቢማሩ እዛ አካባቢ ቢያንስ ወደ 17 አካባቢ አብነት ትምህርት ቤቶችን ሰርተናል። ግን እዛ ቦታ ላይ ተተክቶ ማስተማር የሚችል መምህር ያስፈልገናል። ስለዚህ የአብነት ትምህርት ቤት ትውፊት ለሃዩ ምን ይመስላል የሚባለው ውጣ ውረዱን
መማር ይችላሉ። ዝም ብሎ ሊቃውንት የሚሆን የሚመስላቸው ስላሉ እነሱ ግን እዛ አካባቢ ያለውን በትክክል መረዳት ይችሉ ተመልሰውም ደግሞ በአካባቢያቸው ቋንቋ ማገልገል የሚችሉ የሰራናቸውን የአብነት ትምህርት ቤቶችም ደግሞ ተክተው ጉባኤ ዘርግተው ማስተማር እንዲችሉ ደቀ መዛሙርትን እያስተማርን እንገኛለን። ሌላው ግን አእምሮ ሆድ ሊሞላ ይችላል። በድጎማም በስልጠና በተለያየ መንገድ በእንተ ስማ ለማርያም ተብሎ ሊመጣ ይችላል። አንዳንድ ጊዜ የምንፈርድባቸው ሊቃውንት በምን መንገድ አስተምረናቸዋል፣ በምን መንገድ እኛ ከደረስንበት እንዲደርሱ አድርገናቸዋል። ሪል ቤተክርስቲያን ያለችበትን ሁኔታ ዓለም ውስጥ ለቤተክርስቲያን ለቅድስት ቤተክርስቲያን የራሽያ ሀሳብ ምንድን ነው? የአሜሪካ ሀሳብ ምንድን ነው? የተባበሩት አረብ ኤሚሬትስ ምንድን ነው? ለኢትዮጵያ ኦርቶዶክስ ቤተክርስቲያን የሚለውን ጂኦፖለቲክሱን በትክክል ሰጥተናቸዋል። የፋይናንስ አካውንቲንግ፣ አሁን አርቲፊሻል ኢንቴሊጀንስ የመሳሰሉ ጉዳዮችን ቤተክርስቲያን የሚያደርሰውን ነገር ተገንዝበው ምዕመናን እንዲጠብቁ የሚያስፈልገውን በቂ ስልጠና ሰጥተናቸዋል። የአእምሮ ስራ ሰርተናል ቢባል ብዙ አልሰራንም። በአብዛኛው ለገዳማት ተቸግረዋል ሲባል በተለይ ውጭ ያለው አካል ኢትዮጵያ ሲባልና ገዳማት ሲባል አብነት ትምህርት ሲባል ተቸግረው ካልሆነ በስተቀር መስጠት የማይፈልግ ነው በአብዛኛው ማለት ይቻላል። ያ ማለት እናንተ እርግጥ ይመለከታል ላይሆን ይችላል። ከዛ አስተሳሰብ እንውጣ። ሳይቸገሩ በጥሩ መኝታ ቤት ኖረው ጥሩ እየተመገቡ ጥሩ እያሰቡ ለቤተ ክርስቲያን የሚቆረቆሩ መምህራንን፣ መነኮሳትን፣ ደቀ መዛሙርትን ማፍራት አለብን። እሱንም ደግሞ ተደጋጋሚ የሆነ ስልጠና ላይ እንስራ። ሁሌም ቢሆን ተቸግረው ማየት አንልመድ። ይህ ማለት እንደውም የት ጋር እንዳለን ነገ እኮ የኛ ካህናት ናቸው፣ የኛ ንስሐ አባቶች ናቸው፣ የኛ ፓትርያርካችን ናቸው። ፓትርያርካችን ያገኘናቸው ጨስላሴ ነው። አሁን እንግዲህ እዚህ ትግራይ ወደ ቆላ ተንቤን ሲወረድ የሚገኝ ገዳም ነው። እዛ ላይ ማህበረሰብ አንስቲል ድጎማ ያደርጋል። ከዚህ ቀደም የተለያዩ ስራዎችን ሰርቷል። ስለዚህ በአጋጣሚ እንኳን ነገ መምህራችን እናፈራቸዋለን፣ ነገ ሊቃውንት እናፈራቸዋለን፣ ነገ ፓትርያርኮችን የምናፈራቸው ስለሆነ የአእምሮ ስራ የምንስረባቸው በሚል ይህን በተመለከቱት ቁጥር ያቀደን ይዘናል ማለት ነው። አስቸኳይ ጊዜ ድጋፍ በጣም ሀገራችን ሁሌ ከጦርነት ከእርስ በርስ ግጭት ወይም ከድርቅ ከመሳሰሉ ጉዳዮች ወጥታ አታውቅም አሁን ባለበት ሁኔታ። ያ ደግሞ በአንድም በሌላም የቤተ ክርስቲያን ጠንካራ መሆንና አለመሆን ወሳኝነት አለው። እንዲያም ሆኖ ግን የትኛውም ቦታ ላይ የሚመጣ ጦርነት የቤተ ክርስቲያን ሁሌም ያገኛል። የደርቡሽ ምንል ጎንደር አካባቢ ያለውን ብዙ ጉባኤ ቤቶችን ያጠፋ የኢጣሊያን እንግዲህ ከጣሊያም ካላችሁ በቀላችሁ እንድትወጡ አይደለም፣ ግን ተልኳቸው የነበረ እዚያ ያለው የነበሩት ጳጳስ ነው ለማለት ይከብዳል። ባርከው ቀድሰው ነው ኢትዮጵያን ውጉ ብሎ የመጣ ግን ደብረ ሊባኖስ እነ ዝቋላ አቦ የመሳሰሉትን አተናል። አሁንም ቢሆን ብዙ ገዳማት አብነት ቤቶች የዚህ ሰለባ ሆነዋል። ለዛ ግን ቢያንስ ወደ 1708 ደቀ መዛሙርትን ማነው መነኮሳትን 10051 አካባቢ ደቀ መዛሙርትን 22 ገዳማት የሚገኙ እንዲሁም ደግሞ ሌሎችንም ይዘን ወደ 9 ሚሊዮን አካባቢ ያስፈልገናል ማለት ነው። የአባ ጊዮርጊስ ዘጋስጫ ነፃ የትምህርት ዕድል እነዚህን ሁለት እንቁ መምህራን ያገኘንበት ስለሆነ የተመረቁትን ተመረቅ ደቀ መዛሙርት የኔ ያክል አለን 170 አካባቢ በመምህር ላይ የሚገኙ 23 አዲስ ዕድል የሚያገኙ ደግሞ ወደ 45 አካባቢ ይኖራሉ። እነዚህ ላይ ስራ መስራት አለን። እነዚህን ስራ ላይ መስራት ማለት ከሁለቱም በኩል የተሳሉ በሁለት በኩል የተሳሉ ሰይፍ የምናገኝበት ነው። አንዳንድ ጊዜ የመምህራን ወይም ደግሞ ሊቃውንተ ቤተክርስቲያን በዘመናዊ ትምህርት ብዙም ያን ያክል የገፉ ሳይሆን ይቀሩና ችግሩ የሚፈጠረው እኛ ጋር አይደለም። በተለይ እናንተ ጋር ሲመጡ ብዙ ትውልድ ያለው አዳዲስ ትውልድ እንግሊዘኛ ተናጋሪ፣ ፈረንሳይኛ ተናጋሪ የመሳሰል ሊሆን ይችላል። ቢያንስ ትንሽ እንኳን የሞካከሩ ከሆነ እዛ ሄደው ኮፓፕ ለማድረግ የበለጠ እድል ይፈጥራል። ቤተክርስቲያን ልክ አይታችሁ ከሆነ በተለይ አሜሪካ አካባቢ እንደው በእንግሊዘኛ መሞገት የሚችሉ የቤተክርስቲያን ዶግማዋን ቀኖኗን ጠቅሰው ማስተማር የሚችሉትን የምናገኝበት እድል ስለሆነ እዚህ ላይ እንመረታለን። ይሄኛው ትልቅ ስትራቴጂውን ለማሳየት ያክል ነው። አሁን የገና ስጦታ ላይ ኔታ ብለን እየሰራን ነው። እናንተ እድሉ መጠቀም ያስፈልጋል። በአንድ በሌላም አውሮፓ አካባቢ ያለው በጣም የተቀዛቀዘ ነበረ።
የገና ስጦታ ለኔታ የሚለውን እንደው ሪከርድ አድርጎ ለመላክ ትንሽ ወደኋላ ግን እናመሰግናለን። ቢያንስ ክሳችሁናል። ለምን አስፈለገ እንግዲህ ነገረ ድነት የሚገኘው በክህነትና በመስዋዕት ብቻ ሲሆን እምነትን ለማሰበክ ሰዎችን ወደ እምነት እንዲመጡ ለማድረግ አስፈላጊ ነው ማለት ነው። ስለዚህ እየጸለይን እንስራ፣ እየሰራን እንጸልያለን የሚል አባባል አለን። በዚህ መሰረት እንደው የሚነሱ ጥያቄዎችም ያክል ካለም መምህር እንዳልክ መምህር ያቆም ስላሉ አጠራ አድርገን ወደ መልሱ እንሄዳለን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን ብያለሁ። እሺ ዲያቆን ሀብታሙ በጥሩ ሁኔታ አቅርቦልናል። ከዚህ በመቀጠል ሀሳብ፣ አስተያየት፣ ጥያቄ በተሻለ መንገድ ደግሞ ገዳማትን፣ አብነት ትምህርት ቤቶችን መርዳት የሚቻልበትን ከዚህ በተሻለ ምን ማድረግ አለብን ለመምህሮቻችን እንዲሁም ለዲያቆን ሀብታሙ የምታቀርቡት ጥያቄ ካለ አስተያየትም ካለ ማቅረብ ትችላላችሁ። ክፍት ነው። የእጅ ምልክት በማውጣት ወደ ጥያቄያችሁ መግባት ትችላላችሁ። እሺ እኔ ለማስጀመር ያህል እኔ አንድ ጥያቄ ልጠይቅ። ማለት ወቅቱ አሁን ያለው ክርስቲያኖችን ማሳደድ፣ ማፈናቀል ከዛም በላይ ደግሞ በካህናት ላይ በረታልና ካህናቶች በዚህን ሰዓት አሁን ኦልሞስት ማቀው በአማራ ክልል ወደ 37 የስደተኛ መጠለያ ካምፖች አሉና እንደው ቢቻለን መምህራንን ቢያንስ ሁሉንም ባንደርስ መምህራን እንዲህ ካሉ የካህናት ቤተሰቦች በመጠለያ ካምፕስ ካሉ እነዚህን የመርዳት አድሬስ የማድረግ እንትን አለ ወይ? እነዚህን ለማግኘት የሞከራችሁት ሙከራዎች ያሉ ወይ? አለ በብዙ የሚፈናቀሉ አሉ። እነሱን ደግሞ ቦታ ማስያዝ፣ መርዳት፣ እንደዚሁም ማድረግ የሚቻለውን ነገር በሙሉ ወይም ደግሞ ወላጃቸውን ካህን ያጡ ልጆችን እንዲሁም መርዳት፣ በቋሚነት ማስተማር፣ እንደዚህ ቤተክርስቲያን እንድትቀጥል አንድም እነዚህን በጽናት የሚያገለግሉት አባቶችን ተስፋ ስንሆናቸው ነው በአስቸጋሪ ቦታዎች ምዕመናንን እያገለገሉ ያሉትና እንደዚህ አይነቶቹንም በአርያነት ብናገለግል ብንረዳ፣ በቋሚነት ቤተሰቦቻቸውን የምንረዳበት አግባብ አለው። ይህንን ተሞክሯል ለማለት ነው። የተወሰነ ስትጠቅስ ሰምቻለሁ ዲያቆን ሀብታሙ፣ ግን ስፔሲፊካሊ ካለ ድንገት ብታሳየን። ሌሎቻችሁም ጥያቄ ካላችሁ መቀጠል ትችላላችሁ። እንዴት አመሻችሁ? ይፈቀድልኝ ይሆን ሮሳ? ቀጥል ዲያቆን ዘካርያስ። እሺ፣ እግዚአብሔር ስጥልኝ ለመምህራኖቻችን ፓወርፖይንቱንም ላቀረበልን ወንድማችን እግዚአብሔር ስጥልን፣ ቃለ ሕይወትን ያሰማልን። እኔ አሁን ጎሳ ባነሳው ጥያቄ ላይ የኔም ጥያቄ ስለሆነ እንደው ጠንከር ለማድረግ ያክል ነው። በተለይ ደግሞ እነዚህ ችግር ባለባቸው አካባቢዎች ላይ ሁሉ ነገር እንደቆመ እናውቃለን። ሰዎች በመጠለያ ውስጥ እንዳሉ፣ ህጻናትም ደግሞ ከትምህርት ቤት ቀርተው የሚያሳዝን ሁኔታ ውስጥ እያሳለፉ እንደሆነ እንሰማለን እና ያው እንደሰማነው እንደምናምነው ደግሞ
ቤተክርስቲያን ነገ የሚረከቡ ገዳማትን የሚረከቡ ጉባኤ ቤቶችን የሚረከቡ ህፃናት በተለይ ደግሞ በዓለማዊውም ትምህርት ሙሉ ለሙሉ ብዙ የቆሙባቸው አካባቢዎች አሉ እና አንዳንድ ጉባኤ ቤቶች በግላቸው ቢያንስ የዚህ የአብነቱን ትምህርት እንደሚያስተምሩ አልፎ አልፎ እንሰማለን እና እንደ ማህበረ ቅዱሳን በዚህ በኩል እየተሰራ ያለ ስራ አለ ወይ? በተለየ ከትምህርት ቤት ቀርተው በተለያየ ሁኔታ ውስጥ ያሉ ልጆችን ቢያንስ አብነት ትምህርት እንዲማሩ የማስቻል ስራ እየተሰራ ነው ወይ የሚለውን ለማወቅና ለመጠየቅ ነው። እግዚአብሔር ይስጥልኝ። ሌላ ካለ በተለየ መንገድ መስራት የምንችለውም ነገር ካለ እንዲህ አይነት ፕሮጀክት ብንቀርጽ፣ እንዲህ አይነት ፕሮጀክት መቅረጽ እችላለሁ፣ እንዲህ አይነት ፈንድ ማፈላለግ እችላለሁ፣ ሙያው አለኝ ወይም የሙያ ባልደረቦቼን አስተባብሬ ይህንን ማድረግ እችላለሁ፣ ቃልም መግባት ይቻላል፣ ሀሳብ ማቅረብ ይቻላል፣ እንዲህ ብንሰራ የሚልም ደግሞ ሀሳብ አስተያየት ካለ እሱንም እንቀበላለን። ተሳተፉ። በቀረበውም ሪፖርትና ሁኔታም ራሱ አስተያየት መስጠት ይቻላል። ዲያቆን ዶክተር ፍስሐ ይመስለኛል ሰጥቻለሁ እድል። እሺ፣ እግዚአብሔር ይስጥልኝ። ይሰማል? ይሰማል? ትሰማለህ። ቀጥል። እሺ፣ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ምራኖቻችን፣ ወንድሞቻችን በጣም ደስ የሚል መርሃ ግብር ነው። በእውነቱ ይህንን መርሃ ግብር በጣም ጥቂት ሰው ነው እየተከታተለ ያለው። ወደፊት ለብዙዎች እንዲደርስ እንግዲህ ብዙ ስራ ይጠይቀናል ብዬ አስባለሁኝ። እሱን እንደው እናስበት ጥሩ ነው ብዬ አስባለሁ። ምክንያቱም እንደው ይሄ በጣም ትልቅ እጅግ መሰረታዊ የሆነ ነገር ቤተክርስቲያንን ዘመን እንድትሻገር ትውልድ እንድትተላለፍ ከፈለግን ካሰብን እኛም በህይወታችን ተጠቅመን ለማለፍ ስራ ለመስራት ከፈለግን ምንም ግልጽ በሆነ መልኩ ገዳማትን ምንጩን በደንብ መጠበቅ አስፈላጊ ነው እና እንደው ይሄ ግንዛቤ ለብዙዎች መድረሱ በጣም ጠቃሚ ስለሚሆን እሱን ብናስበት ለማለት ነው። ሁለት ጥያቄዎች ናቸው ያሉኝ፣ እንደው እንዲሁ ብዙ ባይባልም ማለት ነው። አንደኛው የመጀመሪያው ጥያቄ አሁን እንግዲህ ገዳማትን እንዲህ አይነት ድጋፍ ይደረጋል። በጣም ትልቅ ነገር ነው። አብራችን እየሰራ ያለው ስራ አብሮ በዛው እንደው ከዚህ ከአብነት ትምህርት ቤቱ ጎን ለጎን ሌሎች የሃይማኖታዊ ትምህርቶችን በሚመለከት ምን አይነት ስራዎች እየተሰሩ ነው? እንግዲህ ከገዳማት ከአብነት ትምህርት ቤቶች የወጡ አባቶች የምንላቸው ሰዎች አንዳንዴ ከዚያ ከዋናው ዓላማ ከዋናው ተልእኮ ውጭ ሆነው ለቤተክርስቲያንም ፈተና ሲሆኑ ይታያል እና ይሄ እንዳይደገም ወይም ወደፊት እንዲህ አይነት እንደው ሙሉ በሙሉ ማስቆም እንኳን ባይቻል በተወሰነ መልኩ ግን እንዲህ አይነት ከአብነት ትምህርት ቤቱ ጎን ለጎን መሰረታዊ የሆኑ የሃይማኖት ትምህርቶች እና ሌሎችም ስልጠናዎች ባለመሰጠታቸው ምክንያት ከሚመጣው ችግር እንደው እሱን ለመቀነስ ምን ስራ እየተሰራ ነው የሚል እንደው ሀሳብ አለኝ። እሱ የምትነግሩን። ሁለተኛው እኔ ሁሌ የሚቆጨኝ ብለህ እንደው ማጋነን አይሆንም፣ የሚቆጨኝም የሚቆረቁረኝም በተለይ ደግሞ እንደው ዓለም የራሱን በጣም ትንሽ ነገር በጣም ጥቂት እዚህ ግባ የማይባል ነገር እንዴት አጉልቶ አስፍቶ ተጽዕኖ እንዲፈጥር ማድረግ እንደቻለ ስንመለከት እኛ ያለንን እንቁ ብዙ እጅግ በዋጋ ሊተመን የማይችል ሀብት አለመጠቀማችን ሁሌም ይቆጨኛል ማለት ነው። ከዚህ አንዱ ቅዱስ ያሬድ ነው። ቅዱስ ያሬድን በሚገባው ልክ ቤተክርስቲያናችን አስተዋውቀዋለች ብዬ አላስብም። በዓለም አቀፍ ደረጃ ቅዱስ ያሬድን ከኢትዮጵያውያን ወይም ደግሞ ከአማኙ ውጪ ላለ ማህበረሰብ ለማስተዋወቅ ምን አይነት ስራ ታስቧል? እንደው የታሰበ ነገር ካለ የሚል ጥያቄ ነው የማቀርበው። ሶስተኛው ቅድም የተነሳው የካህናት ቤተሰቦች የተለያየ ችግር ውስጥ ያሉ የሚለው በጣም መሰረታዊ ነው። ምናልባት እንደ ጥቆማ
እንግዲህ አንድ ለአንድ ልጆችን ለምሳሌ ማሳደግ፣ ማገዝ፣ መርዳት በትምህርት መማሪያ ቁሳቁስ፣ የቀን ተቀን የዕለት ጉርስም ሊሆን ይችላል፣ ሌሎችም ነገሮች ለማገዝ ምናልባት እንደዚህ አይነት ፕሮጀክት ቢያዝ ብዙ ሰው በዚህ በደስታ ይሳተፋል ብዬ አስባለሁ። ይህንን እንዲሁ ለመጠቆም ያክል ነው። እግዚአብሔር ይስጥልኝ። ሌላ ጥያቄ ከሌለ ባሉት ላይ የሀሳብ አስተያየታቸውን እንዲሰጡ ለመምህራኖቻችን እሰጣለሁ። ዲያቆን ሀብታሙ። እሺ እንግዲህ መምህራን ያላችሁ እዚህ በተቻለ መጠን እስቲ ያለውን ነገር ትንሽ ማብራሪያ ያክል ለማከል የጎሳዬ ያነሳው ኦፍኮርስ ጎሳዬም ዲያቆን ዘካርያስም ዲያቆን ፍሳም የተፈናቃዮች አካባቢ ያለውን ነገር ተጠይቋል። የካህናት ቤተሰቦችን እንዲሁም ደግሞ እዛ አካባቢ አብነት ትምህርት ቤት የሚማሩ ልጆችም እንዲሁም ደግሞ ዘመናዊ ትምህርትም ካለ የእስክሪብቶ የደብተር ሳፖርት የሚደረግበትን መንገድ ካለ የሚል ነው። እንደ ማህበረሰብ ሁለት ክፍሎች አሉ እንዲህ አይነት ቦታዎች ላይ የሚሰሩ። አንደኛው የቅዱሳን መካናት ክፍል ነው እኔ የማገለግልበት ክፍል። ሌላው ደግሞ ሙያና ማህበራዊ ክፍል የሚባለው ከዚህ ከማህበራዊ አገልግሎት ጋር የተገናኙ አንዳንድ አካባቢዎች በጎርፍም ሊሆን ይችላል፣ በእሳት አደጋ ሊሆን ይችላል፣ እንዲሁም ደግሞ መፈናቀል፣ በጦርነት በመሳሰሉ ጉዳዮች ላይ ምዕመናንን ጨምሮ እየጎዳ ያለ ነገር ካለ እዛ ላይ የሙያዊና ማህበራዊ አገልግሎት ክፍል ሳፖርት ያደርጋል። እስከዛሬም በጣም ብዙ ቦታዎች ላይ ድጋፍ እያደረገ ይገኛል። በዚህ በአርሲ አካባቢ እንኳ አሁን ባለው ሁኔታ ኖርማሊ በአርሲ ቀጥታ ገብቶ እዛ ጉዳት የደረሰበት ክርስቲያኖች ሰማዕት የሚሆኑበት ቦታ ላይ መድረስ ምንም የህግ ከለላ የሴኩሪቲ ከለላ ማግኘት አልቻለም። የተወሰነ የሚያስፈልገውን የቀለብ የዚህ አልባሳት እና ከዚህ ጋር ብቻ የተጎዱ አካላትን ሳፖርት ለማድረግ የሚያስፈልገውን ቁሳቁስ በቅርብ አካባቢ በሚገኙ የካምፖች ላይ የራሳችን ካምፖች አካባቢ ላይ ድሮፕ አድርጓል። እንደው ፕሮባቢሊቲው በሐረር በኩል እንደገና በመግባት የሚለው በባለፈው አንድ ቲም ሄዶ ነበር ያሉበት ሁኔታ ያውም እሱም በጣም በሚያሰቅቅ መንገድ ነው ሄደው ለማግኘት የሞከሩት እንጂ ድጋፉ ክፍሉ አለ። ምዕመናን ባንድ በሌላም ሳፖርት አድርሶልኝ ይላሉ። ግን እዛ ቦታ ላይ ሄዶ ለማድረስ ግን የህግ ከለላ የሚሰጥ ማግኘት አልተቻለም። እስቲ ቤተ ክህነቱም እንደምታዩት ነው እንደ ትንፋሽ እንኳን የመሆን እነሱን የማሰማት ያን ያክል ደካማ ነው። ሌሎችም በደብረ ብርሃንም በዚህ በጃራ አካባቢ ነው ወደ ወልዲያ አካባቢም ካምፕ አለ፣ ጎንደር አካባቢ ካምፕ አለ። እዚህ የተፈናቃዮች ወደ ነቀምት አካባቢም እንደዚሁም አለ። ደሴ ወደ ሐይቅ አካባቢም እነዚህ የመሳሰሉት ካምፖች አሉ። ግን እነዚህ ላይ በተቻለው መጠን የሙያቤና ማህበራዊ አገልግሎት ክፍል ልዩ እቃዎችን የሚያስፈልገውን ነገር ያደርጋል። የምታስታውሰው ከሆነ ባለፈው ወደዚህ ወደ አርባ ምንጭ አካባቢ ጎርፍ የመሬት መንሸራተት ሲያጋጥም ሙሉ የቤታቸውን ቴምፖራሪ የሚሰሩበትን በአብዛኛው የካምፖች የሚሰሩ በሸራ በምናምን ነበር። ግን ሜቢ ትንሽ በጊዜ ኢትዮጵያ ውስጥ በጊዜ ወደ መመለስ ቦታ ሪሴትልመንት አክሽን ፕላን አውጥቶ መስራት ላይ በጣም ደካማ ስለሆነ ሸራው ተቀዳዶ ምናምን ሊገኝ ይችላል። ስለዚህ የሚያስፈልጋቸውን ቆርቆሮ፣ ምስማርና
ለዚህ የግንባታ ማቴሪያሎችም ሙሉ ለሙሉ ማህበረሰብ ነው ሳፖርት ያደረገ። በእንግዲህ እዛው ባለው የአርባ ምንጭ አካባቢ ዞንም ትልቅ ምስጋናም ነበረ። እዛ አካባቢ ያለውን ከማስተማራም አንፃር እንደውም አንድ ጊዜ ዜና ገዳም አሰርተነዋል። ደብረ ብርሃን አካባቢ የነበሩት አካባቢ ተፈናቃይ እናቶቻችን ወንድሞቻችን ልጆቻቸውን አብነት ትምህርት ቤት የደብረ ብርሃን ማዕከል ማሩሳን አብነት ትምህርት ቤት አስተምረው የሚያስፈልጋቸውን ሳፖርት አድርገው ክህነት ዲቁና እንዲቀበሉ ማድረግ ተችሏል። ያ ማለት ግን በጣም ጥቂቱ ሊሆን ይችላል፣ በጣም ሰፊ አይደለም። እዛ ቦታ ላይ እየተደረገ ያለው የችግሩ መጠንና ችግሩን ለመቅረፍ የምናገኘው ገቢ በጣም ትንሽ ከመሆኑ አንፃር ነው። ስለዚህ የካምፕ አካባቢ በተሻለ መጠን ሳፖርቶች በዛ መንገድ የሙያና ማህበራዊ አገልግሎት ያደርጋል። ትምህርቶችም እንደዚህ የሚሰጡ ነገሮች የቅዱስ አካላት እንዲሁም ደግሞ ሌሎች የትምህርትና ማህበራዊ አገልግሎት ጋር በመሆን የምንሰጥ ይሆናል ማለት ነው። ግን እንደተባለው ብዙ ነው ብለን አንሄድበትም። እንኳን እዛ አካባቢ የሰራ ነው ገዳማት አብነት ትምህርት ቤቶች አካባቢ የሰራ ነው ይህን ያክል በጡናና ያክል ፕሮጀክት ሰርተናል እንላለን እንጂ ቤተክርስቲያን ካለባት ችግር ቤተክርስቲያን መድረስ ከነበረባት ካለን ተልእኮ አንፃር ኢምንት ያክል የተሰራው። ስለዚህ ለዛ ነው እንበርታ እንጠንክር፣ ሁሌም ቢሆን እኛም እዘዙን ለመታዘዝም ዝግጁ ነን ብለን የምናገረው ማለት ነው። ከድጎማ በተጨማሪ ምን አይነት ትምህርት ሃይማኖት ስልጠናዎችም ሌሎች አስተዳደር ስልጠናዎችን እየተሰጠ ነው? አሁን እየታየ ያሉ ከዚህ ከአጥማቂያን ጋር እንዲሁም ደግሞ አንዳንድ ኮፍያ ነው የምለው እኔ አድርገው አንለው ኮፍያቸውን አድርገው መነኩሳት ይመስሉ ጋር ወጥ ወይም ደግሞ ያልተማሩ መነኮሳት ያልተማሩ ሊቃውንት እያፈራን ነው። እውነት ነው አፍርተናልም። እዛ ላይ ለዚህም ነው በተለይ ስልጠና የምታውቋቸው ከሆነ ሂሩት ዓለም ፀሐይ መጀመሪያ አካባቢ ስልጠና ብለን ሲጀመር አብነት መምህራን የመጀመሪያ ተቋሚ አብነት መምህራን ስኮላርሺፕ ሲጀመር አባየሩ ዘጋስጫ ነፃ ትምህርት ሲጀመር የመጀመሪያ ተቋሚ እነሱ ነበሩ። ምክንያቱም የጉባኤ ቤቱን ይሻማል ሌላ ትምህርት ያስተምሯቸዋል የሚል ስለነበረ ማለት ነው። ያ ማለት ግን መምህራን ሁሌም እንደዚህ ኩሽስ ሆነው ይሆናል ብቻ ሳይሆን አይሆንም የሚባለው መጠበቃቸው ጥሩ ነው። ያ ማለት ግን እዚህ ስልጠና ላይ የተሰራው ስራ በጣም ደካማ ነበር መጀመሪያ። ከዛ በኋላ ግን የምታስታውሱት ካላችሁ የመጀመሪያው ሰልጣኝ እነ መምህር ስማ ሆነ አካ መላክ ናቸው። የመጀመሪያው ዲማ ላይ ስልጠና ይሄ ትምህርት ሃይማኖት ያስፈልጋል ተንሶ ለጸሎት ብቻ አይደለም። ወይም ደግሞ መምህሩ የጥምቀትን አንድምታ ተርጓሚ በደንብ አድርጎ ሊያስተምር ይችላል። የቅዱስ ቁርባን አንድምታ ተርጓሚ በደንብ ሊያስተምር ይችላል። ነገር ግን አይቆርብም። ስለዚህ ራሳቸው በትክክል ተረድተው ሌሎችን ማስተማር እንዲችሉ ቅዳሴ ስላለበት ብቻ እንዲቆርብ ሳይሆን የሚቆርበው ለድነት ከክርስቶስ ጋር አንድ ለመሆን ያቺ የምናፈቃተን ርስት መንግስተ ሰማያትን ለማግኘት ነው ብሎ የሚያስብ እሱም ደግሞ ተግባራዊ አድርጎ ሌሎችን የሚያስተምር ማፍራት አለበት በሚል ተደጋጋሚ ስልጠናዎችን መስጠት ተችሏል። አሁን እግዚአብሔር ይመስገን በቅርብ እንኳን ባህር ዳር የንታሰራይ ጉባኤ ቤት ነበረ። አንዳንድ መርሃ ግብር በዚህ ቀን እያዝልን ሲባል አይ በዚህ ቀን ሁሉም የጉባኤ ቤቱ ደቀ መዛሙርት ሄደው የሚቆርቡበት ሰዓት ነው። አንደኛ ትምህርት ይገለጽላቸዋል፣ ሁለተኛ እና ዋናው ደግሞ እነሱ አድርገው ነው ሌሎች ማስተማር ያለባቸው ብለው እንዲህ የሚያስተምሩ ማፍራት ተጀምሯል። በጣም ብዙ ጉባኤ ቤቶች የኮምፒውተር ሴንተር ያላቸው ሪሰርች የሚያቀርቡ እዛ አካባቢ ያለውን ነባራዊ ሁኔታ በትንሽ አይተው መልስ መስጠት የሚችሉ የተለያዩ ስልጠናዎች እየሰጠ ነው። እዚህ ጋር ያቀረብኩት ስልጠና ላይ በጣም መስራት አለብን። ችግር ሲፈጠር እንደዚህ ቦታ ችግር ተቃጠለ፣ እዚህ ቦታ ተራቡ ተጠሙ ብቻ ሳይሆን የአእምሮ ረሃብ ላይ መስራት አለብን። እሱን አለመስራታችን ነው እዚህ ሁሉ የዳረገን የሚል ስለሆነ ማህበረ ቅዱሳን አሁን በያዘው አቋም ከድጎማም የበለጠ ትኩረት ሰርቶ የሚሰራው ስልጠና ነው። ኖት ኦንሊ ሀገር ውስጥ ብቻ አይደለም፣ ሀገር ውጭም በባለፈው ግብጽ ሄደው ነበር አባቶቻችንና የተወሰኑ መምህራን። አሁን ደግሞ ሌላ ቦታ ሄደው
ቤተክርስቲያን ሪሊ ያለባትን ፈተና በዛ በ3ኛው በ4ኛው ክፍለ ዘመን እነ ቅዱስ ዮሐንስ አፈወርቅ እነ ቅዱስ ኤፍሬም የነበሩበት ዛሬ ግን ጠፍ የሆነውን ቦታ አይተው ቢያንስ ቁጭት ፈጥረው ደቀ መዛሙርትን ማስተማር አለባቸው። ኢንተርናሽናል ትሬኒንግ የምናማነው ልምድ ልውውጥም የምናዘጋጅ ይሆናል ማለት ነው። ቅዱስ ያሬድን በተመለከተ 2011 ማነው 2005 ዓመተ ምህረት ስብከ ቅዱስ ያሬድ ብለን የተዘጋጀ ነበር። የቅዱስ ያሬድ ገድሉ አልነበረው። ኖት ኦንሊ ወደ ውጭ ማሳወቅ አይደለም፣ ገድል አልነበረው። ከዛ በኋላ ማህበረሰባን በስንቱ ቶታ ነው ገድል እንደገና ይገኙ። ቅዱስ ያሬድ ሪሊ የነበረው አጥቢያ 2 ብቻ ነው። አንደኛ ገዳሙ፣ ሁለተኛ አዲስ አበባ ያለው ብቻ። ለቅዱስ ያሬድ ምንድነው የተሰራ? ምንም አልነበር። ቢያንስ ቅዱስ ያሬድ ላይ በተለያዩ መጻሕፍት እንደ ወርክሾፖች ምናምን ተዘጋጅተው ቅዱስ ያሬድ ራሱ ለቤተክርስቲያን ምን አበርክቷል ድጎ ከመጽሐፍ ቅዱስ አንፃር የሚለውን ያደርጋለም እንደዚህ ያስታውሳለሁ ሲቀርብ እነዛ ነገሮች ነበሩ። እስቲ ቅዱስ ያሬድ ቢያንስ በተሻለ መጠን እንዘክር በማለት ቅዱስ ያሬድ አሁን ቅድም ያሳየው መሰረት በ1000 ካሬ አካባቢ ቦታ ላይ የሚያርፍ ፕሮጀክቶችን እየሰራ ነው። እኛ የራሳችን ያክል ጥረት እናደርጋለን። ግን ቅዱስ ያሬድን ለውጭ ዓለማት ለማሳወቅ ተተኪ የቤተክርስቲያን ትውልድ ያስፈልጋል። ቅድም ባነሳሁት ላይ በተለያየ ቋንቋ ማገልገል የሚችሉ አሁን ደቡብ አፍሪካ ላይ ያሰብነው አለ። አሜሪካ ላይ እንደ ትንሽ የተሻለ የቋንቋም የመሳሰሉ ጉዳዮች ነገር ስለሚያስፈልጉ እዛ ላይ መበርታት መስራት የጋራችን ስራ መሆን ያስፈልጋል ብዬ አምናለሁ። እነዚህ ናቸው። በእኔ በኩል ግን መስራት ያለብን ነገር ካለ ቀንም ማታም መስራት እንችላለን። እዚህ የካሜራ ባለሙያዎች አሉ፣ የኤዲተሮች አሉ፣ አዘጋጆች አሉ፣ መሐንዲሶች አሉ፣ የድጎማ ከስልጠና ጋር ባለሙያዎች አሉ፣ መደበኛ ስራ የሚሰሩ እኛም የትሩፋት ብዙ ወንድሞች እህቶች አሉ። ስለዚህ እንኳን የአውሮፓ ሰዓት የካናዳ እና የአሜሪካ ሰዓት 9 ሰዓት 10 ሰዓት 8 ሰዓት አካባቢ የተነሳን እኮ ብዙ ነገሮች እንገኛለን እና ቅዱሳን መካናት አጠቃላይ በገዳማት በአብነት ቤቶች መሰራት ያለበት ነገር ካለ እዘዙ፣ እንታዘዝ። መርሃ ግብር ላይ ጋብዟን ብዙ መምህራን አሉ እንደዚህ የልብ የሚያደርሱ እንጋብዛቸው ይገኙ። ሪሊ ቤተክርስቲያን ያለችበትን ሁኔታ መረዳት የሚችለውን ቢያንስ ቀዳዳውን ማሳየት የምንችልበትን ትንሽ እንፈጥራለን የሚል ነው። እግዚአብሔር ይስጥልን። መልካም አዳር። ወንድማችን ዲያቆን ሀብታሙ ቃልዎት ያሰማልን። መምህሮቻችን ሀሳብ የምትጨምሩት ካለ እድል ሰጣቸዋለሁ። መምህር እንዳልክ እንግዲህ ከአዲስ አበባ ወደ ሆሳዕና አካባቢ ነበረ። እዛም ጉባኤ የአቡነ ተክለ ሃይማኖት ጉባኤ ነበረ። ከዛም ርዕሶ ሊሆን ይችላል። ሌሎቻችንም እንደዚሁ መልካም አላችሁ። ግን ጨምሩ እስቲ ነው የሚያየው። መምህር እንዳልካሉ መምህር ካልወለ መምህር ያዕቆብ ሀሳባቸውን ሰጥተው አንድ ወረብ ያደርሱልና ወደ ጸሎት እንሄዳለን። ወደዛ ከመሄዴ በፊት ግን ሙሉ በእንትኑ ላይ በፕሬዘንቴሽኑ ላይ የተጀመሩ ፕሮጀክቶች አሉ። ለነዛ ፕሮጀክቶች ድጋፍ የምናደርግበት ሁኔታዎች ስላሉ ሀሳብ አስተያየታችሁን እንዴት ድጋፍ እንደምታደርጉ በፈቃደኝነትም ደግሞ ጓደኞቻችሁ በአቅራቢያ ያሉ ወንድሞች እህቶቻችሁ እያሰባሰባችሁ ቅዱሳት መካናት ክፍል በጋራ በማህበር በጽዋ ማህበር እየሆናችሁ መደገፍ የምትችሉበት አግባብ አለ። ስለዚህ ድጋፋችሁ አይለይ። ቀሪ ያሉ ነገሮች ይቀርቡ አሉ። እነሱ ላይ ሰፋ አድርገን አልተወያየንም። ልክ እንደዚህ ያለ በሚጣፍጥ ሁኔታ ከወንጌሉም ቀምሰን ጠግበን ከዚያ ደግሞ ትሩፋት ስራዎችን እንዴት እንደምንሰራ የሚያሳየን እንዴ ተግባር ስራዎች ደግሞ የሚያሳሱ የሚያስደስቱ ተስፋ የሚሰጡ እነዚህን ስራዎች ደግሞ የምንደግፍበት ዛሬ የተነሱ ሀሳቦች ደግሞ ከሁሉም አብልጠን ደግሞ ለተቸገሩ መርዳት አለብን። ለተቸገሩ መርዳት ከ10 ለቤተ ክርስቲያን አስራታችን ከ9 ደግሞ ለነዳያን ለችግረኞች ይላል። ነገር ግን ለቅዱሳን የበለጠ አስቀድመን ከነዳያን ደግሞ አስበልጠን
ለቅዱሳን መርዳት አለብን። ካህናቶቻችንን ማሰብ አለብን፣ በመከራ ውስጥ በችግር ውስጥ ያሉትን። ስለዚህ ይህንንም ማሰብ ይኖርብናል። ይህንን የምትረዱበት የምንረዳበት አግባብ፣ ሀሳብ፣ አስተያየቶችን ለቅዱሳት መካናት ክፍል አስተያየት እንድትሰጡ ሀሳብ እንድታቀብሉ ላለው በማንኛውም ጊዜ እህታችን ብርሃኔን እንድታገኟት በውስጥ መስመር እንድጽፉላት ላለው። ከዚህ በመቀጠል ወደ መምህራችን ያዕቆብ ሀሳባቸውን ሰጥተው በአንድ ወረብ ባርከውን ወደ ጸሎት እንሄዳለን። አሉ አይደል መምህር ያዕቆብ? ያሉ መስሎኛል አይደል? እየሰሙን ነው? ጎሳዬ ያሉ አይመስለኝም። ያው ጸሎትም ስለደረሰ ወደዛው እንሄድ። እሺ፣ አንቺስ ሀሳብ አለሽ? ጥሪ የምታቀርቢው ነገር ካለ መልእክት ካለሽ ከመልእክቱ በኋላ ወደ ጸሎት እንድንሄድ። ያው እንግዲህ ዛሬ የተደረገው በአብዛኛው የገዳማት ያሉበትን ሁኔታና እስካሁን ደግሞ በአውሮፓ ማዕከል የተደረገውን ድጋፍ በዝርዝር የሚያሳይ ነው። ያው እንደተለመደው ዛሬ ምናልባት እርዳታ ለማድረግ ቆጥባችሁ አስቀምጣችሁ የመጣችሁ ካላችሁ ያው ዛሬ እርዳታ አልጠየቅንም። ነገር ግን በየአቅጣጫው በየግሩፑ እርዳታ የምታደርጉባቸውን አካውንቶች እንልካለን በየከተማው ተወካዮች አማካኝነት። ስለዚህ ያው እንደተለመደው እርዳታችሁ አይለየን፣ በርቱ፣ እግዚአብሔር ይስጥልን ለማለት ነው። እናመሰግናለን። ይቅርታ አንድ መልእክት ላስተላልፍ። እሺ እሺ። ድንገት ቤተሰብም ወይም ደግሞ አውሮፓም ማዕከል ያሉ ግን ለበዓል ወደዚህ ወደ ኢትዮጵያ የመጡ ካሉ የገና ስጦታ ሌኔታ የሚል መርሃ ግብር አሁን እሁድ ማለት ነው ታህሳስ 26 ከ7 ሰዓት ተኩል ጀምሮ ቦሌ የሚገኘው የዮድ አቢሲኒያ የባህል አዳራሽ እናዘጋጃለን። እዚህ ላይ እንግዲህ ሚኒሊ ድጋፍ አድራጊዎች ብቻ የሚጋበዙበት ነው። ግን እናንተም ቤተሰብ ማዕከል ወንድሞች እህቶች የመጡ ካሉ ጋብዙልን። ፖስተር ይኖራል። ዲያቆን ሀብታሙ ፖስተር ካለ ፖስተሩ ሸር አደርጋለሁ። መጥሪያ ካርዱን ማለት ነው። ዝም ብሎ መምጣት ይቻላል፣ ምን ችግር የለው። አሁን ፖስት አደርጋለሁ። እሺ፣ እናመሰግናለን። የጸሎት ፕሮግራማችን እየደረሰ ስለሆነ የአርብ ጸሎት በጸሎት እንዲዘጉልን ካህን ቀሲስ አብርሃም ይታዩኛል መሰለኝ። ቀሲስ አብርሃም ሀሳብ ሰጥተው በጸሎት እንዲዘጉልን ብራኬ ሰጥተውን ጠይቃለሁ። ይሰማዎታል ቀሲስ አብርሃም? ይሰማኛል። እሺ እሺ። በናምሻችሁ አሁን ተሰጥተናል። እንግዲህ ሀሳብ ማለት ይሆናል። ቤተክርስቲያናችንን ሀገራችንን ሰላም ያድርግልን፣ ሀገራችንን ይጠብቅልን። የተመራረጥነውን ለመፈጸም ሀገራችን ፈቃዱ ይሁንልን። አምላከ ተክለ ሃይማኖት ጉዟችን ያቀናልን፣ ቤተ ሰላም ያድርግልን። ምንም የጨምረው ሀሳብ የለኝም። አቡነ ዘበሰማያት ቀደስ ከትምጣን እዛ መሰረት ሰላም ቅዱስ ገብርኤል ማርያም ሰላም ለኪ ድንግል መናቸው ድንግል እግዚአብሔር ተወስ ቁርጥ አንተ ተሰጥ ወመን ተዘጋም ጀምስ ተሰዓት
ስልን እንደናደሩ ማችሁ አሜን አሜን። እግዚአብሔር ይስጥልን አባታችን፣ ደህና ደሩ። እግዚአብሔር ይስጥልን አባታችን፣ ደህና ደሩ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ሰላም ደሩ። አሜን። እግዚአብሔር ይስጥልን። ቃሉን ያሰማልን። ቃሉን ያሰማልን። እግዚአብሔር ይስጥልን። አሜን። እግዚአብሔር ይስጥልን። ደህና ደሩ። ደህና ደሩ። አሜን። ደህና ደሩ። አሜን። ሰላም ደሩ።